ዮርዲም እንግዲህ በግልጽ ነው ብፁዓን አባቶች ይሰማሉ ከስሩ ነው እየተከታተልን ነው ብሎ ስለዚህ የደረሰብሽን ነገር የተታለልሽበትን ነገር ለዚህ ህዝብ ክሊር አድርጊ ማንንም ከቤተ ክርስቲያን አይበልጥም እናንተም ደግሞ እዚህ ያላችሁ ለዮዲና ለቃልዬ ፍቅራችሁን ግለጹ ትክክለኛ ስሟ ሮማን ፋንታውን ነው ቃል ኪዳን ፋንታውን ትባላለች በሌላ ግን ትክክለኛ ስሟ ሮማን ፋንታውን ነው ከኚ አባት ጋር እንዴት ተገናኛችሁ ከዛ ጀምሪልን በጣም ነው የማመሰግነው ስለጋበዛችሁኝ መጀመሪያ እግዚአብሔር ያክብርልኝ እንግዲህ ከሱ ጋር የተገናኘነው ማህበር ላይ ነው መንፈሳዊ ማህበር ላይ ነው ካሜራውን መዝጋት ይችላልዋ ትንሽ የመጀመሪያም ስለሆነ ትችያለሽ እሺ የካሜራውን ቀጥያው ትውውቃችን ያው መንፈሳዊ ማህበር ላይ ነው ጉዞ ማለት ነው እሺ መንፈሳዊ ማህበር ላይ ነው ያው እነሱ ሀገር ማለት ነው ጉዞ ወደ ሲሬ ዛትም ንግግርም የለንም ያው እሱ አገልጋይ ነው የማህበሩም ዋና መስራች ነው እዛ የነሱ ሀገር ስለሆነ ቤተክርስቲያን የመሰረት ድንጋይ አርሴማ ልንጥል ነው የሄድነው መጀመሪያ ጉዟችን እዛ ነው ማቀው እንግዲህ እዛ ከሄድን አንድ ሁለቴ ምናምን ሄደናል እንዳልኳችሁ እዛ ንግግርም የለኝም ከሱ ጋራ ከማንኛቸውም ጋራ የነክላ እንግባባም ጉዞ እንሄዳለን ጉዟችን አጠናቀን እንመለሳለን ግን እነሱ ተገናኘ ነው ወደ 4 ኪሎ ምርፋቅ የሚባል ቤት አለ እነሱም ሻይ ቡና ብለው ሲወጡ እኛም ከጓደኞቻችን ጋር ሻይ ቡና ብለን ስንወጣ እንዳጋጣሚ ተገናኘንና እንዴናችሁ ደህና ናችሁ ይሄ ሰላም ናችሁ ብሎ አጥብቆ ሰላም አለንና እንዴ አብረን ቤተክርስቲያን ያገለገለን እንደዚህ መዘጋጋት አረተው ጥሩ አይደለም ተው ምናም ብሎ አገልግሎት እዚህ ቦታ አለና ተጋበዙ ግዴለም ስልክ እንቀያየር ብሎ ስልክ ከኔ ጋራ ተቀያየረ በዛው ተደዋወልን አወራን አንድ ሁለት ቦታ ስብከት አገልግሎት ስለነበረው ጋበዘን ለሶስተኛው ግን እኔን ብቻ ነበር የጋበዘኝ ሄድኩኝ ሲሄድ ወደ እርግጠኛ ባልሆንም ወደ ልደታ ማርያም ይመስለኛል አገልግሎቱና እዛ እንሂድ እዛ አገልግሎት አለኝ ምናምን ብሎኝ ይዞኝ ሄደ እዛ መንገድ ላይ ከአንድ አገልጋይ ጋር አወራ አንድ ዘማሪ አብሮ ያገለግላል እዚህ አንተ ጋር ምናምን ያው እዚህ ስሙ መጥቀስ ጥሩ አይደለም ብዬ ነው አለው አይኔ ከሱ ጋር አላገለግልም ተሐድሶ አይደል ወይ እንዴት እኔ ከሱ ጋር ህብረት ኖሮኝ ላገለግል ይችላልው ምናምን ብሎ በዛው ወደ ብስራተ ገብርኤል ሄድን ብስራተ ገብርኤል ግቢ ውስጥ ቁጭ ብለን ብዙ ነገር አወራኝ የቱን ታሪክ አወራኝ ከዛ በፊት አንድ ሁለት አመት እንዲሁ በርቀት በቤተክርስቲያን በጉዞም በምንም አውቀዋለሁ ግን ግብብነት ንግግርም የለንም ከዛ ቁጭ አለን ብዙ የታሪክ እንደዚህ ምትይን ሰው ማን እንደሆኑ ስማቸውን ብትናገሪም ጥሩ ነው ቀሲስ ደበበ እስጢፋኖስ ይባላል እሺ ይባላል እንግዲህ ቀሲስ መሆኑንም እኔ አሁን ነው ቀሲስ መምህር ደበበ መሆኑን ነው ማቀው እኔ አሁን እዛ ሄዶ ስም ነው ማቀው እኔ ቀሲስ መሆኑንም እዚህም አላቅም እዛ አወራን የቱን ታሪክ አወራኝ ብዙ ነገር አወራኝ ታወረዱ አወራኝ ብዙ ነገሮችን አወራኝ እና እኔ የህይወት አጋሩ እንደሆን ጠየቀኝ እኔ አንተ ባልትዳር እንደሆንክ ነው ማቀው የራስ ህይወት እንዳለህ ነው ማቀው ብዙ ግብብነት ባይኖርኝም ግን እንደ አይነት ነገር ሰምቻለሁ ስለዚህ እንዴት እንደዚህ ይሆናል ምናምን አልኩት ስለ ባለቤቱ ነገረኝ እኔ ለአገልግሎት ሌላ ሀገር ሄዳለሁ እሷ በኔ ላይ ዝሙት ስለምትፈጽም በዚህ ምክንያት እኔና እሷ ተለያይተናል እሷ አሜሪካን ሀገር ነው በተኖረው እኔ እዚህ ነው የምኖረው ስለዚህ ተለያይተናል ተፋተናል አለኝ ልጅ እኔ አለኝ እሷ ናት የምታሳድጋት እዛ ነው የምኖረው አለኝ
እና የኔ ልጅ መኖር አንቺን ምን ይጎዳሻል አለኝ። እኔ አንተ ልጅ መኖር ምንም የሚጎዳኝ ነገር የለም፣ ነገር ግን አንተ ቤተክርስቲያን የምታገለግል ጥሩ ሰባኪ ነህ። እኔ ደግሞ ጥሩ አባቴ ካል ልጅ ነኝ። ጥሩ አባት አሳድጎኛል፣ መሰረት አሲዞ አሳድጎኛል። ነገር ግን እኔ ከሀገር ከወጣሁኝ በኋላ ጠንካራ ሴት አይደለሁም፣ ወንድ አውቃለሁ። ስለዚህ ክብረ ነፃና እኔ የምኖር ሴት አይደለሁም። ለአንተ ሚስት ሆናለሁ ብዬ ብቁ ነኝ ብዬ አላስብም። አንተ ሚስት ሊሆን አልችልም ብዬ መልስ ሰጠሁት። አይ ይሄ ንስሐችን ለንስሐ አባታችን ነው የምንነጋገረው፣ ለንስሐ አባታችን ነው። ሁሉም ሰው ኃጢአተኛ ነው። እኔ ከዚህ በኋላ ባለቤት የለኝም፣ ተለያይቻለሁ። ስለዚህ አንቺ እኔም ያለፍኩትንም ህይወት ያለሁበትንም ነገር ነግሬዋለሁ። ዱባይ ኖር ነበር 3 አመት ቆይቻለሁ ዱባይ ላይ። ተመልሼ ማንም ሰው ጋር አልተዋወቅኩም፣ እሱን ነው ያወቅኩት እና ነገርኩት። በቃ ስለዚህ ከዚህ በኋላ አንቺ እኔ ያለሁሽ እኔም እንዳንቺ፣ ስለዚህ እርስ በርሳችን መደጋገፍ አለብን። እንግዲህ ከዚህ አገልግሎት የቀረ ነው እግዚአብሔር እኔና አንቺ እንድንገናኝ ፈቅዶ ነው። ስለዚህ እኔና አንቺ እናወራ ጊዜ ስለሰጠን ነው እንጂ አገልግሎት ነበረ ይሄ ነገር እንደዚህ የሆነው እኔና አንቺ እንድናወራ እንድንግባባ እግዚአብሔር መንገዱን ስላመቻቸ ነው ምናምን ብሎ መጽሐፍ ቅዱስ ጥቅስ እየጠቀሰ ብዙ ነገር አሳመነኝ። እኔም ማመንኩት ማለት ነው። እኔ እንደውም በቃ እንደዛ ሲለኝ እንዴ እኮ ይሄ ነገር ለኔ አይገባኝም፣ እኔ ዱርዬ ሴት ነኝ፣ እንዴት እግዚአብሔር ብዬ ራሴን ዝቅ አድርጌ ለሱ ሚስት መሆን አልችልም፣ እኔ ብቁ አይደለሁም ብዬ ማስብ ሴት ነኝ የዛን ሰዓት ማለት ነው። እንግዲህ በዛው ቀጠለ። አወራን፣ ተነጋገርን፣ ተማመንን። እኔም ማመንኩትኝ እንደዛ ሲለኝ ወጣን። ያው እንደዋወላለን። እኔ በዛ ሰዓት ብቻዬን ነበር የምኖረው፣ ተከራይቼ ብቻዬን ነው የምኖረው። አንዳንዴ ወደ እኔ ቤት ይመጣል። ሲመጣ ግን አንድ ጓደኛ አለችኝ። እሷ ሲመጣ ነይ ይላት ነበር። እሷ ትመጣለች እኔ ጋር። ለምን እሱ ወጣት ነው፣ እኔ ብቻዬን ነው የምኖረው፣ ጥሩ አይደለም፣ ላሰናክል እችላለሁ በሚል ስለሱ ስለማስብ ማለት ነው። ራሴ ንጹህ ነኝ እያልኩ አይሆን ግን በቃ ይሄ ሰው የቤተክርስቲያን ሰው አገልጋይ ነው፣ እኔ ማሰናከል አልፈልግም እሱን፣ ስለዚህ ጥሩ አይደለም የሚል ነገር ስለማስብ እሷ ትመጣ ነበረ። ከዛ በዛ ወቅት የሆነ አገልግሎት ሄዶ አንድ 15 ቀን 20 ቀን ከቆየ በኋላ ምሽት ላይ ነው የመጣው ማለት ነው። ደወልልኝና እኔ አሁን ወደ አንቺ ሰፈር መምጣት አልችልም፣ ስለዚህ ወደ እኔ ነይ፣ ነገ ከተራ ነው፣ ጥምቀት ነበረ እና ጥር ወር አካባቢ ነውና ነገ አገልግሎት አለኝ ሊሄድ ነው፣ አሁን ደግሞ ደክሜ ነው የመጣሁት አለኝ። እኔ ደግሞ ስላመንኩትኝ ከ12 ሰዓት በኋላ ምናምን ይሆናል ሄድኩኝ ቀጥ ብዬ ወደ ብስራተ ገብርኤል። እሱ ተከራይቶ የሚኖረው አየር ጤና ነው። ሄድኩኝ፣ አወራሁት። በቃ አሁን ተገናኝተናል፣ መመለስ አለብኝ፣ አይቻለሁ በቃ ምናምን አልኩትኝ። አይ አሁን መሽቷል፣ ሲቀጥል ደግሞ እኔና አንቺ ለትልቅ ቁም ነገር እየተሳሰበን አይደለም ወይ? ልታምኚኝ አይገባም ወይ? ብዙ እና ምን ይለኝ ነበረ ግን አሁን ነው እሱ ትዝ ያለኝ። ለካ ለዚህ ነው እንደዚህ ሲለኝ የነበረው ብዬ አሰብኩት። ማንም ምንም ቢልሽ እንዳታምኚ፣ በእኔ ላይ ይቀናሉ አለኝ። እያንዳንዱ ነገር ይቀኑብኛል። ሰው የሆነ መጥፎ ነገር እንኳን ቢነግርሽ እንዳታምኚ አደራሽ ይለኝ ነበር ማለት ነው። በቃ እኔም ምንም ስለሱ ምንም መጥፎም ደግም ነገርም ስላልሰማውኝ እሺ ምንም ችግር የለውም ብዬ ከዛ ያው ተያይዘን ወደ እሱ ቤት ሄድን ማለት ነው። ያው እሱ ቤት አደረን ማለት ነው። የዛን ሰዓት ነው የተፈጠረው። ከዛ ጧት ላይ እሱ ወደ አገልግሎት ሄደ፣ እኔም ወደ ቤት የተመለስኩኝ።
ይሄ ከተፈጠረ ከ3 ቀን ከ4 ቀን በኋላ ነው እኔ ስለሱ ማንነት ያወቅኩትኝ። እኔም እሱም የምናውቀው ልጅ ነበርና አወራሁት። እንዲንዲኮ ተፈጠረ ከሱ ጋር እንደዚህ አውርተን እንዲ ብሎኝ ያለውን ነገር ህይወቱን ነግሮኝ ከኔ ጋራ ህይወት እንድንመሰርት ብሎ አለኝ ብዬ ሳማክረው ቃል ህይወትሽን አበላሽተሻል፣ በጭራሽ ላንቺ የሚሆን ሰው አይደለም፣ ውሸት ነው፣ ያንዳንዱም ያለሽ የነገረሽም ነገር ውሸት ነው፣ ትዳር አለው አልፈታም፣ እንደውም ሁለተኛ ልጅ ሊወልድ እርጉዝ ነች፣ ሚስቱ አለች፣ የአሜሪካን ሀገር ፕሮሰስ አለው ጀምሯል፣ እንዴ ነው ያንዳንዱ ነገር ነገረኝ። ከዛ እኔም ያደረኩት ምንድነው ደውዬ እኔ ካንተ ምንድነው መማረው? ምን ልማር ነው? እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ቤተክርስቲያን ደጅ ላይ እንዴት እንደዚህ ታደርጋለህ? እኔ አንተ መሰረቴ ልትሆን አትችልም። እኔ ጥሩ አባት ነው ያሳደገኝ። መሰረቴም አባቴ ነው፣ አርያዬም አባቴ ነው። እኔ ክሬን በጥሻ አልሄድም። ነገር ግን አንተ ስንትና ስንት ህዝብ ፊት መድረክ ላይ ቆመህ እየሰበክ እያገለገልክ ይሄንን ለዝሙት ልትጠቀምበት አይገባም። እኔ በደንብ አምኜህ ነበር። ራሴን ዝቅ አድርጌ ለአንተ ሚስት ነኝ ያልሆንም ብያለሁ። ግን አንተ እኔን ለአንድ ቀን ወይም ደግሞ ለዝሙት ነው ይሄን ሁሉ ጥቅስ ይሄን ሁሉ እዛ ቁጭ ብለን ቤተክርስቲያን ላይ ሚስትህ ዝሙት ብትፈጽም ፍታት ይላል ያለ የሆነ ሚስት ብታሰናክልህ አውተቃላት እንደገና ደግሞ ይሄ ብቻ የተለያየ መጽሐፍ ቅዱስ እየጠቀሰ ነው ሲያሳምነኝ የነበረው። እኔም ደግሞ 100% ነው ሳምነው የነበረው ሲያወራኝ ማለት ነው። እና አለ እኔም ደግሞ እየተናገርኩት ከዚህ በኋላ በስልክ እንዳትደውል፣ እኔም ንስሐ ገባለሁ፣ አንተም ንስሐ ገባበት፣ እግዚአብሔር ልቦና ይስጥህ እና ብዬ ተናገርኩትኝ። ከዚህ በኋላ ወደ እኔ ስልክ እንዳትደውል አልኩት። አደረኝ። በቃ ብዙ ነገር ነው። ስላሴዎች ይፍረዱብሽ፣ እንደዚህ ሆነብሽ፣ አውሬው አፉን ከፈተ ሊሳደብ። እኔ አልተሳደብኩም። ያው እኔ ካንተ ምን ልማር ነው ልቦና ይስጥህ ነው ያልኩት እንጂ ምንም ቃል አላወጣሁም። ነገር ግን ብዙ የእርግማን መሀት አጅጎለጎለ። እኔም ስልኩን ዘጋው። እኔና እሱ በተገናኘን በሳምንቱ ነው በ15 ቀን ወደ አሜሪካን ሀገር ሄደ ማለት ነው። ፕሮሰስ ላይ ነበረ። ከዛ በኋላ ነው እኔ ከሱ በሄደ ኦልሞስት ከ15 ቀን በኋላ እሱ ከሄደ ከ15 ቀን በኋላ ነው ይሄንን ማን ያወቅኩት ማለት ነው። ከዛ ምርመራ ሳረግ የነበረ ግን አልሰራም። ዶክተር ሳማክር 72 ሰዓት መድኃኒት ነውና ይኮ አስተማማኝ ነገር አይደለም፣ ፈጠራል እንደዚህ አይነት ነገር። ልጅቷ አሁን እርግዝናው ራሱ ጤነኛ ይሁን ጤነኛ ልጅ ይሁን ራሱ እስከ 9 ወር ሲያስጨንቀኝ ነበረ። ከዛ ጻፍኩለት እንደዚህ ተፈጥሯል እና ምን ይመስልሃል ስለው እንዲህ አንቺ ባለጌ ለወንድምሽ እንደዚህ ይባላል እንዴ? ለባልሽ ነገሩ እንደዚህ ብለሽ አለኝ ማለት ነው። አረ ትቀልዳለህ እንዴ ብዬ እኔም እንደዛ ብሎ እሱም ብሎ ካደረገኝ እኔም ዝም አልኩኝ። ከዛ ልክ በ2 ወሬ ወንድም አለው ወንድሙን ደወልኩለትና ስልኩን በሰው አፈላልጌ ተክለሃይማኖት መርካቶ ቀጥሬ አወራሁት። ማን ይባላል? ማን ነው የሚባለው? ወንድም ቾምቤ ነው የሚሉት። አንተና ነው የትክክለኛ ስለኛል፣ ግን ቾምቤ ብሎ ነው የሚያወሩት። ፍቅረ ኢየሱስ ይቅርታ፣ ሌላ ስም ባይጠቀስ ጥሩ ነው። ሰውየው ላይ ብቻ ፎከስ ቢደረግ። አይ ቀሲስዬ፣ ለምን መሰሎት? ወንድም ከተባለ ወንድም መነሳት አለበት። ምክንያቱም ሰው አገኘው ስትል ወንድሙ ሲባል ሰው ውሸቷን ነው ስለሚባል የሰውየው ስም ይጠቀሳል። በሂደቱ ስታብራራ ያገኘቻቸው ሰው ገና እኮ አገር ቤት ሁሉ ትገባለች እኮ። የገለፋችሁን ልፋት ሁላችንን እንስማ፣ ማንን እንዳገኘች ማለት ነው። ወንድሙ ካለች ወንድሙ የትኛውን፣ እህቱ ከተባለ ዶክተሯ ነው የትኛዋን መነገር አለበት።
እና ከእንትን አንጻር ነው አንዳንድ ጊዜ በደንብ እንድናስተውሎ ፈልጋለሁ። አንደኛ የሄደችበትን የሽምግልና ሂደት ይፍቱኝ ይባርኩኝ። በመጀመሪያ እኔ አውርቻታለሁ። እኔ ዛሬ አውርቻታለሁ ረጅም ሰዓት ዛሬ ደውዬላት። ስለዚህ ሰዎቹ ይጠቀሳሉ። ሰዎቹ የሚጠቀሱት ምንድነው? እነዚህ ሰዎች መጨረሻ ላይ ኮይስ ያደረጉት ነገር ስላለ ማለት ነው እስከዛሬ ድረስ። እና ወንድም ከተባለ ወንድምየው መታወቅ። አንዳንዱ ሰው እኮ አላምንም፣ ቀሲስ አላምንም። እሺ እኔ ከእንትን አንጻር አይቼው ነው። ምናልባት ከትልቅ ይቅርታ አይጥማ ጠፋ ዳዋ እንዳይሆን ብዬ ነው። እሺ በቃ ይቅርታ እኮ ስለሱ ክፉ እኮ አትናገርም እኮ። ያደረገችውን ነገር የሄደችበትን ነገር ነው ለማንሳት ነው። ቀሲስዬ ይቅርታ፣ በጣም ይቅርታ። እሺ እና ወንድሙ ጋር ደውዬ ተክለ ሃይማኖት ቤተክርስቲያን ጠርቸው ልክ እንደማውቀው ነው ያወራሁት። ተገናኘን። እንዴት ነህ? እንዲህ ተፈጥሯል። እሱ እንዲህ ብሎኛል። ከሚስቱ ጋር እንደተለያየ የህይወታውን ታሪክ ሁሉን ነገር አስረድቶኝ እኔ ደግሞ አምኜው እንደዚህ ተፈጥሯል። ስለዚህ እኔ አንተ ማወቅ ካለብህ ወንድሙ ነህ ማወቅ ካለብህ ብዬ ነው ይሄን ላዋራን የመጣሁት አልኩት። እና ምን እናድርግ አለኝ። እንግዲህ የምናደርገውም አይደል እኔ የሰነፍ ነገር ማንኛውም ሴት እንደምታደርገው ባስብ ወደ አንተ አልመጣም። ሲቀጥል ሁለተኛ ጥፋትም አላጠፋም። በቃ እግዚአብሔር የሰጠኝ ነገር ይዣለሁ፣ እወልዳለሁ። ግን ማወቅ አለብህ። እሱ ብሎ ካርጎኛል፣ ነግሬው አልተቀበለም። ያለኝንም ወንድሙ ያለኝንም ነግሬው እንደዛ አልኩት። ከዛው እነሱ ቀሚስ ለብሰው እኮ ስናያቸው እንደው ንጹህ ይመስሉናል እንጂ እንደውም ሰይጣን በእነሱ ላይ ይብሳል እኮ ምናምን አለኝ፣ አወራኝ። በቃ ይሄ ለነገር ነው ሰላሙን አልኩት። ተለያየን። አልደወለልኝም። ከዛ ወዲህ 9 ወር ሞላ። ወለድኩ። ስወልድ ደውዬ ወለድኩኝ እኮ አልኩት፣ ለወንድሙ ማለት ነው። ወለድኩ። ሴት ወለድሽ? ወንድ ሴት። እና ቤተሰብ ምን አለ? ቤተሰብማ ማንም እናት አባት ልጁ በክብር አግብታ በሰነ ስርዓት በክብር ቢሆን ደስ ይለዋል። ነገር ግን እንኳን ልጅ በሽታ ይዤ በመጣም ቤተሰብ ይቀበላል። ስለዚህ እኔ ያለው ነገር አልኩት፣ አወራሁት፣ ዘጋን። መልሶም አልደወለልኝም። ቀጠልኩ። የ1 ዓመት የ2 ዓመት የ3 ዓመት የልጅቷን እንትን እልካለሁ። እሱ ብሎክ ያደርገኛል። ራሱ ደበበም ብሎክ ያደርገኛል። በተለያየ በእህቶች በማቃቸው ልጆች ሰርች ያደረኩኝ እስከ አሁን 8 ዓመቷ ነው። እስከ 1 ዓመት እስከ 8 ዓመቷ ድረስ ያውቃሉ ሁሉም ማለት ነው። እልካለሁ፣ አሳውቃለሁ፣ ለወንድምየው ለሱም በተለያየ ሜሴንጀር ሰርች ያደረኩኝ እልካለሁ፣ አሳውቃለሁ ማለት ነው። እና ከ4 ዓመት በፊት ልጅ 5 ዓመት ልጁና ትምህርት ልትጀምር ስለነበረ እኔም በሰዓቱ ችግር ላይ ስለነበርኩኝ በቃ አሁን እሱም ቢብሏል። እዚህ ያሉ እህቶቹ ሊያናግሩኝ ፈቃደኛ አይደሉም። ስለዚህ በማህበር ስንሄድ ቤቱን ሰላማቅ የነሱን ሰፈራቸውን ሰላማቅ ቀጥ ብዬ ሄድኩኝ። ስሬ ልጅ ይዤ 5 ዓመት ልጅ ይዤ እህቶቹን እዚህ አዲስ አበባ ነበር ያናገርሻቸው? እህቶቹን ስላናገር እዚህ እህት አለችው፣ ሪኩዌስት ላኩላት። የልጄን ፎቶ ልኬላታለሁ። ሪኩዌስት አድርጌ ሃይ ብዬ ፎቶ ልኬላታለሁ፣ የልጄን ማለት ነው። ግን መልስ አልሰጠችኝም፣ ጻጥ ነው ያለችው። እዚህ ያለውም ፎቶ ስልክለት ብሎክ ነው ያደረገኝ ወንድምየውም። ከዛ ምንድነው ያደረኩትኝ? በቃ ሊሂድና እናቱ ብታይ አንደኛ የነሱን የምትመስል አምሳያቸው ነች። ስለዚህ እናቱ ብታያት ትራራለች፣ ልጇንም ተው የኛው ዘር ነች ትላለች። እና የሚል ቅንነት ሐሳብ ስለነበረኝ ተነስቼ ስሪ ሄድኩኝ ማለት ነው። ሄድኩኝ ቀጥ ብዬ እነሱ ቤት ነው የሄድኩት። ልክ ሲሄድ ማንም የለም፣ በርዝግ ነው። የት ሄደው ነው ስል አይ ልጃቸው መጥቶ ከአሜሪካ እዚህ የሉም አሉኝ። ኧረ እኔ ቤተሰብ ነኝ ወይ? ወቅቱ መቼ ነበረ ንገሪኝ። መቼ ነበር ወቅቱ? እንግዲህ አሁን እሷ እኔ የተወለደችው 2009 ነው። የተወለደችው 2009 ነው።
ስለዚህ 2008 መጨረሻ አካባቢ ይመስለኛል መጣ የተባለው በኮቪድ በምናምን። አይ እሱ የመጣውማ ከ4 ዓመት በፊት ነው። ማማ 5 ዓመቷ ላይ ሆና ነው የመጣው። አሁን 8 ዓመቷ ነው። ከ4 ዓመት በፊት ነው እሱ የመጣው። እሺ ከ4 ዓመት በፊት ነው የመጣው። እዛ ሄድኩኝ፣ ስልክ ቁጥር የእህቱን ተቀበልኩኝ ቤተሰብ ነኝ ብዬ። ከዛ ሆቴል ያስኩኝ ልጅቷን አዋራቱ እሱ ሄድኩና ቤታቸው ሲሄድ በርዝግ ነው፣ ማንም የለም። ስሬ እነሱ ቤት እናቱ ቤት። በየትኛው ስሬ ማለት ነቀምት ሳትደርስ ማለት ነው። ትንሽ የከተማ ነገር ናት፣ የሆነች ኦሮሚያ ክልል ነው። ስሬ ነው የምትባለው። እዛ ነው የሄድኩት እና ቤታቸው ሄድኩ። እናቱ ቤት የሉም። ቁጥር ተቀብዬ እህቱ ጋር ደወልኩና እንዴት ነሽ መምህርን ፈልጌ ነበር አልኳት። የእሱን እህት ታውቂያት ነበረ ወይስ ስሟንም ታውቂ ነበር? አላውቃትም። ቀጥታ መምጣቱን ስላወኩ እሱን ማናገር ስለፈለኩ ነው እንጂ አላውቃትም። ግን ጎረቤት ነው የጠየኩት። እዛ እኔ ቤተሰብ ነኝ፣ መንገድ ላይ ተላልፈን ነው የሚሆነው፣ ስልኬ ባት ዘግቶብኝ ነውና በስም አውቃቸዋለሁ። ይሄ አሁን እኔ በአካል ማውቀው ያገኘሁትን ወንድሙን ነው፣ ሌሎቹን በስም እንጂ በአካል አላውቃቸውም። ግን በስም ስለማቅ የከሊትን ቁጥር ስጪኝ ብዬ ነው እኔ ተቀበልኳትኝ። ጎረቤቷን ቤተሰብ ነኝ ብዬ ተቀበልኳትና ወደሷ ደወልኩላት። ከዛ እንዴት ነሽ መምህርን ፈልጌ ነበር አልኳት። ከዛ ስልኬን ሰጠችው መሰለኝ። ወደ ማታ አካባቢ ላይ ወደው ደወለልኝና አቤት ተደውሎ ነበር አለኝ። እንዴት ነህ ቃል ኪዳን ነኝ ስለው ዘጋብኝ። ከዛ ወደ ማታ ላይ ምናምን ደወለ፣ አወራኝ። ምን ልትሆኚ ሄድሽ ወደዛ አለኝ። አንተ የካርካት ልጅ እናትህን ላስተዋውቅ አልኩት። ቤተሰቦቼን ለማስተዋወቅ የእናትነት ግዴታዬን ለመወጣት ሄድኩ አልኩት። እንዴት እንደዛ ታደርጊያለሽ? እኔ ደፍሬበት የማልሄድበት ሀገር አንቺ ህፃን ልጅ እንዴት ትሄጃለሽ ምናምን አለኝ። እንደዛ ሲለኝ አይ እኔ ሳዋራህ ጥሩ መልስ የለህም፣ የምታወራው በሙሉ እንደ ዱርዬ ነው፣ ንግግርህም ያስጠላል፣ ስልክልህም ብሎክ ነው የምታደርገው። እኔ እናንተ ካልተግባባን ደግሞ ያው እናትህ እናት ስለሆነች ገበናን ከሸፈነች ብዬ ነው አልኩት። ተነጋገርን። በቃ ነገ ነይ እዚሁ እንነጋገራለን ምናምን አለ። እዛ እህቱ መታ ነበርና ቀድማ ከአዲስ አበባ ወደ ስሬ መታ ነበርና ስምህ እየጠፋ ነው ከሌ ሰምተዋል ምናምን ብላ ስትነግረው ደውሎ ወደ 1 ሰዓት ምናምን ይሆናል ደውሎ ገሪን ከአንድ ካህን አንድ ዱርዬ የሚባል እንደ ስርዓት የለውም ዓለም ላይ ያለ ነው የሚባል ዱርዬ እንኳን እንደሱ አይነት ቃላት አይናገርም። ብዙ ነገር ያለኝ ብዙ ዝም ብዬ አዳምጬ ሲጨርስ ራሱ ስልኩን ዘጋ። እኔ የተከበርኩ ካህን ቤተክርስቲያን አገልጋይ የተከበርኩ ባለትዳር የሁለት ልጆች አባት ነኝ። ማንሽ አንቺ? የት ነሽ? ማን ይላከሽ? ስንት ነው የከፈሉሽ? አለኝ። ተከፍሎሽ ነው ስሜን የምታጠፊው አለኝ። እዛ ሆቴል ያስኩበትም ሰዎች ይወረደባቸው። እንዴት ተቀበላላችሁ? እኔ እንዴት ታምኗታላችሁ? እንዴት አላባረራችሁም? ብለው ብዙ ነገር አለ። እኔም ጧት ላይ ጥቂት ቆርጬ ልመጣ ነበር ወደ አዲስ አበባ። ያረኩት ምንድነው የሱ ቤተሰብ የሆኑትም በሙሉ ከቤተ ክርስቲያን እሱ ከሚያገለግልበት ቤተ ክርስቲያን ጭምር የሱ ቤተሰብ ናቸው የሚባሉትን በሙሉ፣ ምክንያቱም ልጅቷ ስለሚመለከታት ዘራቸው ስለሆነች ሁሉንም አስተዋውቄ እቺ የደበበ ልጅ ነች ፋውቋት ብዬ ሁሉንም አስተዋውቄ ወደ ሀገር የመጣው ማለት ነው። ይሄ ነው የተፈጠረው። እሺ ምናልባት ስለ በእምነት አወላለድ የት ወለድሽ? ወደ ቤተሰቦች ሄደሽ ነበር? ወደ ቤተሰቦችሽ ምናምን ብለሽ ነበርና እሱንም ትንሽ ነገር ብታነሽልንና
ምናልባት ዛሬም ደግሞ ዛሬ መቼ እስከ ዛሬ አልተደወለልሽም አይደለ? ዛሬ ነው የተደወለልሽ አይደለ? ከነዚህ ሰዎች ይደውሉልኝ። አሁንም ስትደውል ነበር። አንዷ ከፈረንሳይ፣ አንዱ ከዚህ፣ አንዱ እየደወሉ መከሬን እያሳዩኝ ነው። የሱ ዘመዶች ማለት ነው። ከየት መጣችሁ አሁን አልኳቸው። እየደወሉልኝ ነው። እየደወሉ ለአንዴ ለመጨረሻ ለጊዜ እኔ ለፍቻለሁ፣ ብዙ ነገር ብያለሁ፣ ጥር ያለው እናቱም ጋር ሄጃለሁ። እናቱም ደጅ ላይ ሄጄ እህቱ ሁሉም ዛቻ፣ ሁሉም አገሩ አልገባም። ተመልሶ ወደ አሜሪካን ሀገር ሄዶ ሁሉም ሰው ስላወቀ ሲጠብቁት በዚሁ ተመልሶ ወደ አሜሪካን ሀገር ነው ሄደውና ስሙን አጥፍታ ብለው የሱ እህት እኔ ስታሳደኝ ነበረ። ወንድሙ ሲዝትብኝ ነበረ። ምን እንደምታመጫ ያለው አገኝሻለሁ አይነት ነገር እና ሲዝቱብኝና ሲያሳድዱኝ ነበር። እኔም አርፌ ቁጭ አልኩ። ዞሮ እንግዲህ በእርግዝና ወቅት እስከ 7 ወር ድረስ ነው እዚህ ተቀመጥኩኝ። በ7 ወሬ ወደ እናቴ ቤት ሄድኩኝ። እዛ ወልዲያ፣ እኔ ሰሜን ወሎ ነው አገሬ፣ ወልዲያ ሄድኩኝ። እዛ እናቴ ቤት ሄድኩ። 9 ወሬ ሞልቼ እዛ ወልጄ ክርስትና ስነስቼ 1 ዓመት ልደቷን አክብሬ ነው ወደ አዲስ አበባ ተመልሼ የመጣሁት ማለት ነው። ምናልባት ወደ ስሪ ስትጂ ቅድም ስንነጋገር ወቅቱን በተመለከተ ምን አይነት ነበር? ምክንያቱም ወሎ፣ አዲስ አበባ ስሪ ድረስ የሄድሽበትን ወንድሙን ማግኘትሽ፣ እህቶቹ ጋር መነጋገርሽ ሰው እንዲረዳ ስለፈለኩኝ ነውና ወቅቱ ከባድ ነው። ከስሪ ከመጣው በኋላ ስሪ ደርሼ ከመጣው በኋላ እዚህ በዘመዶች ቤተሰብ ምናምን እንዳሉ ደግሞ ሰማው ማለት ነው። ከዛ ይሄን ሳላረግ እንዳልል ብዬ ቤተሰብ የሱ ቤተሰብ ናቸው የተባሉ በሙሉ እዚህ ራሱ ማለት ነው እጄ ወደ መሳለሚያ ማኔላ አካባቢ ዘመዶች አሉት ተብሎ ወደዛ ሁሉ እጃለሁ። እጄ ልጄን ይዤ አብረን ሄደን አይተው ከዛ አንድ ዶክተር እህት አለችው ደወለችላት እና ተይ እንዴት ነሽ አለቻትና ተይ አምሳያችን ዘራችን ነች ተይ ስትላት ተይ ስሙን ያጠፉ ጥሩ ህይወት ነው ለምን ኖረ ብለው እንደዚህ ብለው ተይ ባክሽን ምናምን ብላ ብዙ ነገር አለች። እኔም ደወልኩላትና ይልሽ ከበለሽ የኔ ውሸት ከሆነ አሁን እኮ ዘመኑ የረቀቀ ነው፣ ስለዚህ ማስመርመር ይቻላል። አሁን ልትሆኝ ነው የደወልሽው? መጀመሪያ ስሬ እዛ ስም ልታጠፊ ከመሄድሽ በፊት ነበር መደወል ወደዚህ የነበረብሽ ብላ አንቺ ባለጌ አንቺ ምናምን ብላ ሙሉ ጫር ሰርባኝ ዘጋችሁ። በቃ ዘጋች። እኔም ዝም አልኩ ማለት ነው። ስለዚህ የቤተሰቦቹ ጋር ሞክረሻል? እናቱ ሀገር ድረስ የትውልድ ሀገሩ ድረስ ያለው አሲሬ በጣም ብዙ ኪሎ ሜትር ነው እንግዲህ ከአዲስ አበባ ብዙ ኪሎ ሜትር ነው። ዛሬ ሰዎች ደውለውልሽ ያውቃሉ በዚህ ጉዳይ ላይ? ዛሬ ብዙ ሰው በጭራሽ የሚገርም ሰሞኑን ከወር አይደለም ቢያንስ ከ15 ቀን በፊት የልጄን ተመረቃለች ልጄና የልጄን ፎቶ ይሄ አዲስ የነበሩ ልኬለታለሁ ለዚህ ለወንድሙ ማለት ነው። እቻት ልጅክ ምናልባት ወንድምህ ማየት ከፈለገ እዚህ ደርሳለች ብዬ ጽፌለታለሁ። ኢሞ ላይ ማለት ነው። ኢሞ ላይ ከዛ ድሌት አደረገውና ብሎክ አደረገኝ እስከ አቀርብ ማለት ነው። ስለዚህ እኔ ቤተሰቦቹን በሙሉ አስተዋውቂያለሁ። እህቶቹን በሙሉ ለማግኘት ሞክሬያለሁ። ገበናውን እንዲሸፍኑ አድርጌያለሁ። እስከ ጥግ የሱ ዘመድ የሚባሉትን በሙሉ አስተዋውቂያለሁ። አገሩ ድረስ ሄጄ ማለት ነው። እዚህም የሱን እህት ወንድሞች በሙሉ ማናገር ሞክሬያለሁ። ጥሩ ነገር አልመለሱልኝም። እሱም ምን ታመጫለሽ ነው የሚለው። ማን ምን እንደሚያደርግልሽ አያለሁ። ማን ምን እንደሚያመጣ አያለሁ። ምን ታመጫለሽ? ስንት ነው የከፈልሽ የኔን ስም ለማጥፋት ነው ያለኝ። እሺ
እሺ ክሊር አሁን ያንቺን ልፋት ያንቺን ነገር ነግረሽናልና የበእምነትስ ፍላጎትና ጥያቄ ምንድነው? ወላጅን በተመለከተ እውነት እኔ አሁን የልጅ ጥያቄ ከባድ ነው። ወላዲተ አምላክ ምስክሬ ነች። እንግዲህ ልጄ እስካሁን ድረስ ስለሱ ክፉ ነገር ተናግሬ አላውቅም። ምላት ለምንድን እናቴ ትለኛለች፣ ለምንድን ነው ግን የማይፈልገን ምን አድርገነው ነው ግን ትለኛለች ማለት ነው። ስለኝ ይኸውልሽ አንቺን ይፈልግሻል፣ ልጁ ነሽ፣ ይወድሻል፣ እንደውም ሊወስድሽ ይፈልጋል። ሻንጣዋን ልብሷን አድርገሽ ልጄን አቀብኝ ይዣት እሄዳለሁ ብሎኛል። ነገር ግን እኔ አልሰጥም፣ ስታድግ ከፈለክ ተወስዳታለህ ራሷ ፈቅዳ ስትመጣ ብየው ነው እንጂ አንቺን በጣም ነው የሚወድሽ የሚፈልግሽ። እንደገና ደግሞ ልደቷን ይሄ ምርቃት ምናምን ሲካሄድ ይሄ ብር ጫማ ገዝቼ ይሄ አባትሽ በላከልሽ ብር ነው ጫማ አርጋ ማገዛልሽ ስትባል አባቴ ከአሜሪካ ሀገር ብር ልኮልኝ ነው የምትለው። ወላዲተ አምላክ ምስክሬ ናት። ይሄው ልጄ ትሙት ነው የምላችሁ። እንዲህ ነው የምትለኝ ለሶሻል ሚዲያ ወይም ለእንትን ብዬ አይደለም። ግን በተቻለኝ አቅም አሁን ራሱ እየፈራው ተሰማኝ ይሆን ወይ ምን ይሰማት ይሆን ወይ ውጭ ወጣ ልጆች ሲጫወቱ ደስ ደግሞ ስለሷ ምን ትል ይሆን ትምህርት ቤት ውስጥ ስለ አባቷ ምን ትል ይሆን ይሰማት ይሆን ወይ እያልኩ እየተጨነኩ ነው እማወራው። አሁን ራሱ ግዴታ ስለሆነብኝ ማለት ነው እንጂ የልጅ ጥያቄ ካይምሮ በላይ ነው። የማይመለስ ነገር በቃ ማትመልሰው። እንግዲህ እኔ የክፍለ ሀገር ልጅ ነኝ፣ የገበሬ ልጅ ነኝ። አዲስ አበባ ራሴ ነኝ ጥሬ ግሬ የምኖረው። ጥሬ ግሬ እንደምኖር ደግሞ እሱ ራሱ ጠንቅቆ ያውቃል ራሱ። ከጎኔ ማንም የሚያግዘኝ ሰው የለም። አንድ ሁለት እህቶች አሉኝ፣ እነሱ ናቸው የሚተባበሩኝ። አባቴ እህል ይልክልኛል። ከእህቶቼ ጋር ነው ልጄን የማሳድገው እስከዛሬ ድረስ። ማንም ከኔ ጎን ሰው የለም በጭራሽ ማለት ነው። እና ይሄን ደግሞ በደንብ ያውቃል። ምክንያቱም አውርተንበታል፣ በደንብ አውርተናል። ስለኔም ህይወት ስለሱም ህይወት። እንግዲህ የሱ ህይወት ሙሉ ውሸት ነው ማለት ነው። እና ይሄንን ይመስላል ያለው ነገር። ስለዚህ ምፈልጋው እኔም ልጄ አባት ትፈልጋለች። መቼም ይሄ አባትሽ አይሆንም አይባልም ለልጅ አይደለ? ስለዚህ ትንሽ ንግግርን በርግጥ ነው አልችልም። ትንሽ ሶሻል ሚዲያውም አዲስ ነኝ፣ ከባድ ነው። እኔም የልጄ ጥያቄ እንድመለስ ፈልጋለሁ፣ ህግ እንዲሰፍን ፈልጋለሁ። አልቅሻለሁ፣ በጣም አልቅሻለሁ። መስከረም መድኃኒዓለም ገብቼ አልቅሻለሁ፣ ገብርኤል ገብቼ አልቅሻለሁ፣ በጣም አልቅሻለሁ። በጣም ህይወቴ ስብርብር ብሏል። ህይወቴን አበላሽቶብኛል። ለልጄ ብዬ ቁጭ ብያለሁ። እኔ አሁን ትዳር የለኝም። ለምን? ልጄን ማሳደግ ስላለብኝ። ልጄ ትዳር አልመሰረትም ወይ ልጄን አይፈልግም እኔም ቢፈልግ። ስለዚህ ልጄ እያሳደግኩ ቁጭ ብያለሁ ማለት ነው። እንደዚህ ነው እያደረግኩ ያለሁት፣ የራሴን ህይወት ራስቼ ትቼ ማለት ነው። እሺ ከልብ እናመሰግናለን ቃልዬ ታችን አይዞሽ። በዚህ አጋጣሚ እንግዲህ አሁን እዚህ ጋር ያላችሁ ወንድሞቼ አባቶቼ ብፁዕነታቸው መልእክት ልከውልኛል። ቤተክርስቲያን የራሷን እርምጃ ትወስዳለች፣ ጉዳዩንም እየተከታተሉ ነው ያሉት። በእርግጠኝነት አፋጣኝ ፈጣን የሆነ መልስ ይሰጣል። ከዛ ውጭ ደግሞ የነዚህ ወንድም እህቶቻችን ጉዳይ ማለት የዮርዲ ልጅ ልጃችን ነው፣ የቃልዬ ልጅ ልጃችን ነች። እነዚህን ደግሞ መሰል ነገሮችን በህግ ሂደት የሚካሄድበት ነገር አለና ምናልባት ወደ ሌላ ቦታ እንዳትሄዱ፣ አባቶቻችን ጋር ደብሩ ጋር እንዳትሄዱ። ምክንያቱም ያ ጉር ያሉ አባት በቃ እየተከታተልኩ ነው። በእርግጠኝነት ነገር የሚሰማ ነገር ይኖራል፣ በእርግጠኝነት ማለት ነው። ስለዚህ ሌላ እንዳትናገሩ፣ እንደዚህ አይወስኑም ምናምን አትበሉ፣ እንታገስ። ነገር ግን አሁን እህታችን ይሄ ነው ግልጽ የሆነ ነገር የተናገረችው። በእውነት ለመናገር እውነት ማለት ኃጢአት አይደለም። ትላንትና
ሌሎችን ስንናገር እንደነበረ አሁን ደግሞ መቅደስ ውስጥ ያለ እንዲህ አይነት ድርጊት የሚያደርግ ሰው ይውጣና ከመቅደሱ ቃል እግዚአብሔርን ባይሆን ያልኖረበትን ሆነ የኖረበትን እያስተማረ ክህነቱና መስቀሉ ግን ነው ሊባል ይገባል። ምክንያቱም እኛ ኦርቶዶክስ ተዋሕዶ ነን። ይሄ ነው እውነታው ማለት ነው። ስለዚህ ለቃልዬ ሀሳብ ያላችሁ እዚህ ያላችሁ ሰዎች ሀሳብ ማቅረብ ትችላላችሁ። እንግዲህ ብዙ አውርተናል። ያለችበትን ፈተና ያለችበትን ነገር ብዙ አውርተናል ከቃልዬ ጋር። እንግዲህ ዞሮ ዞሮ ቀሲስ ይወልዳሉ። እግዚአብሔር የተመሰገነ ይሁን። እኛ ደግሞ እንደ ወንድምና እንደ እህት ከእህቶቻችን ጎን እንቆማለን። እንደዚህ ጋር ከእህቶቻችንና ከወንድሞቻችን ጋር ለልጆቻችን የምናደርገው ላይ እንቆማለን ማለት ነው። ምክንያቱም የምንጠይቀው መፍትሄ ነው። ሁለተኛ ደግሞ እንደ ቤተሰብ አብረናት መቆም አለበት። ስለዚህ እዚህ አሁን እንትን መጦ መሄድ ብሎ መሄድ የለም እዚህ ቤት ማለት ነው። እና ይሄንን ነው ምናልባት ቀሲስ ይፍቱኝ ባርኩኝ ብያለው። ሀሳብ ካሉ ለእርሱ እድል ልስጥና ከዛ በኋላ ወደ ሌሎቹ መጣለው። ዶክተርዬም ከስነ ልቦና አንጻር የምትመክራት የምትላት የምትጠይቃት ነገር ካለ ቀሲስ ይቀጥሉ። ሌሎቹ ይቅደሙ። ፍቅረ ኢየሱስና እኔ በኋላ ልናገር ይሆን አይሻልም? እሺ አባታችን ካሉ ዶክተር እሺ በኋላ ቅጦታለሁ። አይዞት እንዴ ቤቱ የእርሱ አይደል እንዴ? ቃል ኪዳን ግን ቆይ እዚሁ ማለት ሁለቴ የምሰጦታለሁ ይናገሩ ነው እያልኩት ያለሁት አባታችን ነው። አይ አንተ ደግሞ ይሄስ ምኑ ይነገራል? ፍቅረ ኢየሱስ አሁን ምን ያጓጓል ብለህ ነው? ባትሰጠኝስ ባልናገርስ? ይሄ እኮ የሁላችን ክብር ነውና እኔ ይቅርታ እንግዲህ ቀደም ምንድነው አንዳንድ ጊዜ እኮ ወልድ ያጼላ አባሁ ወእሞ ጅል ልጅ እናት አባቱን ያሰድባል ይላል መጽሐፍና እንደዚያ ጅሎች ቤተሰባቸውን ጭምር የሚያሸማቀቅ ስራ የሚሰሩ ሰዎች አትሊስት ነው ያው ተፈጥሯዊ ነው። ምንድነው ወላጅ ሁልጊዜም ልጇን ትሸፍናለች፣ ይሸፍናል። እህትም ወንድምም ያደላል እና ስጋ በጣም አሸናፊ ስለሆነ ማለት ነው። ከዚህ አንፃር ሊሆን ስለሚችል የሌላ ቤተሰብ ስም አይጠቀስ ያልሁኝ ለዚያ ብዬ ነው እንጂ ዋናው ስላለ እዚሁ ፊት ለፊታችን ስለሆነ ያለው ጉዳዩ ከዚህ አንፃር ነው። እና ፍቅረ ኢየሱስ እንዳወራሃት ባለፈው እዚህ አንተ ቤት መጥቼ ስናወራ ወንድሟ መጥቶ አልነበረ? እና ወንድሟ ጻፈልኝ፣ በውስጥ ጽፎልኝ ስለነበረ ስልኳን ሰጠኝ፣ አውሯት ብሎ ብዙ ያው ላከልኝ፣ ያው ፎቶ ምናምን የልጅቷም የህፃኗን ጭምርና አይቼ ስለነበረ እኔ ደግሞ እንዳጋጣሚ ዛሬ ነው የደወልኩላት ጠዋት ላይ ያው አንተ ጋር እንዳወራችሁም ነግራኛለች። በጣም የገረመኝ እኔ አሁን ሁለት ኤቪደንስ ነው አልፈልግም። ጠዋት ስለ አንደኛ ፎቶዋን እንዱ አንድ ፌስቡክ ላይ ያጋራሁት ነገር አለ። ለምንድን ነው ግን የስርቆት ልጅ እናቱን የማይመስል ብዬ በውስጤ በጣም እየሳኩኝ ማለት ነው። በጣም ምክንያቱ በቃ እኔ በጣም ይገርመኛል እግዚአብሔር ምን አይነት አምላክ እንደሆነ እውነት ዳኝነቱ በጣም እንግዲህ እናት ልጇን መካድ አትችልም። እናት መካድ አትችልም። ወንድ ነው ሊክድ የሚችለው። እናት አምጣ ጸንሳ ስለሆነ የምትወልደው ለምን ነጭ አትወልድም? አሁን ጥቁር ሆና ነጭ ብትወልድ ራሱ በቃ ከነጭ ወለደችው ነው እንጂ እናቱ አይደለችም ይባላል። እና እናት እናቱን አይመስልም ልጅ በቃ ከተሰረቀ ኮፒ አባቱን ነው የሚመስለው። እንዲሁ ሴትም ትሁን ወንድም ይሁን እና እያስተያየው ነበር ፎቶ የዛኛውንም የወንዱን ልጅም አሁን እቺ ህፃኗ ልጅ ራሱ እያስተያየው ስለነበረ አንደኛ በሱ ነው። ሁለተኛ አሁን ቃል በምትናገረው ነገር ጠዋት ላይ ያወራችኝ ፍሪኩዌንትሊ በቃ ምንም
ዝንፍ ሳይል ነው ያወራችው። እንግዲህ የውሸት ቢሆን ኖሮ አንዳንዴ የሆነ ቅጥፈት ምናምን ሲሆን አዎ ተመልክቷል። እቺ ቆንጆዬ ልጅ ናት፣ በማርያም እንዴት እንደምታምር በጣም ቆንጆዬ ልጅ። እንደው በቃ ይበቃታል፣ ተዋት። እንደው እግዚአብሔር ያሳድግሽ የኔ እናት፣ ያሳድግሽ፣ እድሜ ከጤና ጋር ይስጥሽ፣ ዘመንሽ ለበረከት ይሁን። ባለፈው የወርዲንም ብያታለሁኝ፣ ቃልንም በዚህ አጋጣሚ እምልሽ በቃ ይቺ ድንቅ የእግዚአብሔር ስጦታሽ ናት። በጣም ደስ ሊልሽ ይገባል። ኦኬ በጣም 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 ምክንያቱም ልጅ ናት፣ የእግዚአብሔር ስጦታ፣ ሰው ማይሰራት፣ ሰው ማያበጃት፣ ማንም ሊሰጥሽ የማይችል የዓለም ሚሊዮነሮች ሊሰጥሽ የማይችሉሽ ድንቅ ስጦታሽ ናት። ምናልባት ይችን ልጅ ባታገኛት ኖሮ አዊ ነው አናውቅም፣ ያ ወይ ያለ ትዳር ወይ ያለ ልጅ ዝም ብለሽ ልትቀሪ ትችያለሽ፣ አይታወቅም። ቆንጆም ስለሆንሽ እንደው በጣም ትሁትም ስለሆንሽ አይደለም። ትዳር ከእግዚአብሔር የሚሰጥ ነገር ነው። አንዳንዶቹ ግን እንደዚሁ ደጅ የሚጸኑ ስላሉ ማለት ነው። መውለድ በጣም ለአንቺ በጣም ክብር ነውና ጓደኛሽን ያደረስሻት እና ከስደት መልስ በቃ እግዚአብሔር በልጅ ጎብኝቶሻል። ልጅሽ ምንም ይሁን ምን የእግዚአብሔር ስራ ስለሆነ ያለ እግዚአብሔር ፈቃድ ስለማይወለድ እንደ መልካም ነገር ቁጠሪው። ማለት እንደ የምታዝኝበት የምትጸጸኝበት ኦፍ ኮርስ ጠዋትም ነገር የሻለው ንስሐ መግባት ነው መፍትሄው። ንስሐ ኃጢአተኛውን ጻድቅ ምንም ይሁን ምን አሁን በተናገርነው ነገር ላይ ወደ ዋናው ነገር እመጣለሁ። ስህተት የአንቺም ስህተት አለበት፣ ምንም ጥያቄ የለውም። ስህተቱ ምንድነው? ኦኬ ከቅድመ ጋብቻ የሚደረጉ ነገሮች በሙሉ ትክክል ስላልሆኑ ማለት ነው። ንስሐ የገባሽበት ነገር ነው። ጻድቃን ሄደሽ እንደነበረ ነግረሽኛል። የጨረስሽው ስለሆነ እግዚአብሔር የረሳልሽን ነገር እኔ አላነሳም፣ ግን ለሌሎች ትምህርት እንዲሆን ብዬ ነው። ልትጸጸሽ አይገባም። በመውለድሽ እንኳን ወለድሽ፣ እንኳን እግዚአብሔር ልጅ ሰጠሽ ነው የምልሽ መጀመሪያ። ሲቀጥል እንዲያው እስመ ሰብእ ለእከዩ ሃይማኖት ያለብሳ፣ ሰው ለክፋቱ ሃይማኖትን ነው ሽፋን የሚያደርገው። ግብረ ሰዶሞችም መጽሐፍ ቅዱስ ይጠቅሳሉ። ሌዝቢያኖችም መጽሐፍ ቅዱስ፣ ይሄ ፌሚኒዝሞችም መጽሐፍ ቅዱስ ይጠቅሳሉ። እኩዩም ይሄ ፓጋኑ ምኑም መጽሐፍ ቅዱስ እየጠቀሰ ነው ለክደቱ ለክፉ ስራው ማለት ነው። እና የኛ ሰባኪም ያው ስብከት በደንብ ጎበዝ ስለሆነ እኔ የሚገርመኝ እሱ ይሄንን ዝሙት ለመፈጸም ሲባል ሚስቱን ዝሙት ፈጸመችብኝ ክስ ሁሉ እኮ አለበት። እንደው አሁን ይሄ ሰከንድ ለማይሞላ ነገር ይሄ ሁሉ እኔ አይዶን ነው ያላቅም። እኔ ወደ ተመናገር ልጅ የሌላቸው ብዙ ሰዎች እኔ ባይዘይ እንደው በዚህ አጋጣሚ ተናግሬ ያላቅም፣ ልጅ የለኝም እና ኮምፕሌን ግን አላቀርብም። እውነቴን ነው። ሬሳ አርጌው እንኳን እንደው እባክህ ብዬ አልጸለይም። የእግዚአብሔር ስጦታን ከሰጠኝ ስጠኝ፣ ካልሰጠኝ የራስ ጉዳይ ነው የምለው። ኦፍ ኮርስ ግን ብዙ ንስሐ ልጆች አሉኝ ልጅ የሌላቸው የሚፈልጉ ሳያቸው በቃ በእንባ የምጸልይላቸው እንዲሰጣቸው እና በጣም በጣም የምጸልይላቸው ልጆች አሉ። በጣም እና በጣም የሚያለቅሱ ልጅ በቃ በማጣት በጣም ነው የሚሰማኝ። እኔ እውነቴን ነው በጣም ነው የሚሰማኝ እና አልቅሼ ሁሉ ነው የምጸልይላቸው እግዚአብሔር ልጅ እንዲሰጣቸው። ደግሞ በጣም ጥሩ ኦርቶዶክሳውያን የሆኑ ስለሆኑ እና ያንን ስለማቅ ነው እኔ የምመክርሽ። ልጅ በጣም ውድ ነገር ነው። በጣም የተወደደ ነገር ነው። በጣም ውብ ነገር ነው። ሰርተሽ የማታገኘው ነገር ስለሆነ እና ልጅ ያለው የሰውዬ ኦኬ ልጅ ባይኖረውና የልጅ ፍቅር እንደው አንቀዋሏቸው ትዳራቸውን የሚፈቱ የሚወዳትን ሚስት በልጅ ምክንያት የምትወደውን ባል በልጅ ምክንያት የምትፈታ ሚስት አለች፣ የሚፈታ ባል አለ። በቃ የልጅ ብቻ በልጅ ብቻ ምክንያት በቃ ይሄ ሰውዬ ልጅ አለው፣ እግዚአብሔር ባርኮታል በልጅ ከአንድም ሁለት እና ምንድን ነው የሚፈልገው? እኔ እንዲሁ እንደ ስጋዊ ፈቃድ ራሱን በቃ በስጋ ራሱ አስቤ ላወራ እንዲሁ መጠቀም አይችልም ራስ ኮንዶ። የእውነቴን እኮ ነው። በጣም ይቅርታ አድርጉልኝ፣ በድፍረት ነው የምናገረው። ማለት ሰው በዚህ ልክ ዘልዛላ ይሆናል እንዴ? ምን ይመጣብኛል ብሎ እንስሳ ነው ምንድን ነው እንደዚህ? ለሚስቱ አይጠነቀቅም ወይ? ልጆች አይጠነቀቅም? አስቦበት ነው ያደረገው? ሊያራባ ነው? በቃ ምድሪቱን ሊሞላ ፈልጎ ነው? ምን አቶ ነው ይሄ ሰውዬ? እውነቴን ዝሙት ነው፣ ምንም ስሜት ነው። ኦኬ ግን አትሊስት እንኳን እንደው እውነቴን ነው ቢያንስ እንደው ትዳሬን አይጠነቀቅም እንዴ? እኔ አሁን በምንም አይነት ከዝሙትነቱ ምንም የሚያደርግ ዝሙት ነው። ግን አለ የለ በስጋ ነው ቢያንስ ሌላ ነገር ላለ እሷንም ልጅቷንም እኔ ይችል ልጅ
ኦኬ እቺ ልጅ ትዳር አለው ልጆች አሉት ልብ አድርጉ ይቺ ልጅ ለምንድን ነው ያለ ትዳር ማስቀራት ልጅ ወለደች ማለት እኮ ታሰረች ማለት ሴት ልጅ ከወለደች በኋላ የመፈለግ ዕድሏ በጣም ከባድ ነው ቅድም ስትናገር ነበር የልጅቷን ህይወትስ መበከል ለምንድን ነው የሚፈልገው በቀል ነው ምንድነው አሁን ይሄ ምንድነው የምንለው እግዚአብሔር ምን ያውቀው ምንድነው ፍላጎቱ አንድ ጊዜ ተሳስቷል ከዚያ በፊት የ16 ዓመት ልጅ አለው ከ8 ዓመት በኋላ ሌላ ስህተት ውስጥ ሲገባ ይሄ ሰውዬ እንስሳ ነው በሬ ነው እንዴ ምንድነው እንደዚህ መንዘላዘል እኔ አሁን ስለ ቅድስና እያወራው አይደለም እኔ የምሰውኝ ሰዎች እየፈረድኩ አይደለም ሁላችንም የራሳችን ድካም አለብን በቃ እኔ ስለ ማንንም በዚህ አጋጣሚ የምናገረው የሰውን ድካም አንስቼ እኔ ማውራት አልፈልግም እያወራው አይደለም እንደዚህ አይደለም ይሄ ከዚያ በዘለለ ነገር ስለሆነ ነው አንደኛ የቤተክርስቲያን ክብር የሚነካ ነገር ስለሆነ ነው ምን ፈልጎ ነው እኔ አሁን መነኩሴ ቢያደርጉ ኑሮ በቃ የልጅ ፍላጎታቸው በቃ ልጅ ፈልገው ነው ብዬ ኃጢያትም እንኳን ቢሆን በቃ ስሜት አሸንፋቸው ነው ብዬ ምረት ላደርግላቸው ይችላል ሚስት አለው አንድ ልጅ አለው ሁለት የተወደ ምንድነው የምትፈልጉት እንደዚህ ያላችሁ ሰዎች በጣም ብዙ ሊመጣ እንደሚችል ስለምገምት ነው ምንድነው የምትፈልጉት ነገር ኦኬ ምንድነው እኔ አይ ዶንት ኖ እኔ ለምን ዝሙት ትፈጽማላችሁ እኮ አይደለም ይሄ እኮ ጥያቄው ከዚያ በላይ ነው እኮ ይሄ እኮ ኦኬ ዝሙት ምን ፈጽመው በቃ ስሜት ስጋዊ ፈቃዳችን መቋቋም ስላቃተን ነው ማለት ትችሉ ይሆናል ከዝሙት በኋላ ስለሚመጣው ነገርስ መታሰብ የለበትም እንደ እንስሳ ዘላችሁ ነው እንዴት የምትወጡት እንስሳ ዝም ብሎ አይወጣም ሲጀምር እንስሳ ያደረገው ምን እና ይሄ ትክክል አይደለም እኔ በዚህ ካልፈረድን በምን ልንፈርድ ነው ታዲያ አሁን የምናወራው ባይዘው ከዚህ በኋላ እንዳይደገም ነው በቃ አሁን ልባቸው ቷ የሚልባቸው ብዙ ይኖራሉ ካሁን እኔ በዚህ አጋጣሚ እንደው ግትልትል የሆነ ነገር ሊመጣ ይችላል እግዚአብሔር ይማረን በእውነት በጣም ከባድ ነገር ነው አሁን ደግሞ ሌላም እኔ አሁን ስጠረጥር ሌላው ሁሉ ሊመጣ ይችላል መቼም አንድ ቀን ካንዷ ጋር አድሮ አንድ ልጅ አንድ ቀን ካንዷ ጋር አድሮ አንድ ልጅ እንደው ብቻ አይመስለኝም ሌላ ብዙ የተሞከሩ ሊኖሩ ይችላል ኧረ አሉ ቀሲስ ያሉ የደወሉ አሉ አቁመን ኧረ በጣም በቃ ይበቃ በቂ ነው በቃ ይበቃናል በቃ አይበቃም እንዴ በጣም ይበቃል ከዚህ በኋላ ይሄ ማለት ሌሎቹም እንደዚህ የምታደርጉ ሰዎች ካላችሁ ምንድነው ባይዘው ያን ነገር አረጋግጬ የምነግራችሁ ሊቀ ጳጳሱ ምንም ጥያቄ የለውም ያግዱታል ምንም በጣም በቤተክርስቲያን ላይ ይሄ ቀይ መስመር ነው ባይዘው ማጭበርበር ይቻላል ሳይታወቅ ሊደረግ ይችላል እንዲህ ያለ ነገር ከወጣ በኋላ ግን ትዝታውን እንደዚህ ነው የሆነው ባይዘው ትዝታው ተመሳሳይ ነገር ነው የሆነው ትዝታው ሳሙኤል ተመሳሳይ ነገር ነው የሆነው 3 ልጆች ነበሩት አራተኛው ልጅ አልተወለደም ያን ጊዜ መሰለኝ ከዛ 15 ዓመት ልጅ ደፈረ ወለደ ክስ ቀረበ ቤተክርስቲያኗ 1 ዓመት ሙሉ በፍርድ ቤት በዲኤንኤ እስከሚረጋገጥ ድረስ ጠበቀችው ደሞዝ ከፈለችው 4000 ምናምን ዶላር በየወሩ እየከፈለች ዊዛውት ኤኒ ሰርቪስ ማለት ነው የስቅለት ዕለት ሲፈረድበት ዳይሬክት ቤተክርስቲያኗ እርምጃ ነው የወሰደችው ኦኬ ልጅ አለህ እየተባልክ ኤቪደንስ ቀርቦብህ ቄስ ሆነ መቀጠል አትችልም ይሄንን አውቃችሁ ግቡበት ሌሎቻችሁ ይሄ በጣም ቀይ መስመር ነው በቤተክርስቲያን እንደው ሌላው ነገር ይሻላል ይሄ ስርቆቱ ምናምን የተሻለ ሌላው ነገር ነው የሚቀለው እንጂ ዝሙት ላይ በጣም ሲሪየስ ናት ቤተክርስቲያን የተገለጠ ነገር ስለሆነ ለሰውየው ብቻ አይደለም ለምዕመናንም መሰናክል ስለሚሆን ጥያቄ የለውም ቤተክርስቲያኗ እርምጃ ትወስዳለች አንደኛው የሚያሳስበኝ ይሄ ሰውዬ ምን እንዴት ይቀጥል ይሆን የሚለው ነው አሁን የሚያስጨንቀው እሱ ነው በዚህ ምክንያት እንደ ትዝታው ጴንጤ ይሆን ወይንስ በቃ ወድቅ ያለው እግዚአብሔር ቤተክርስቲያኗን በትክክል የሚወድ ከሆነ ንስሐ ገብቶ ዳዊቱን እየደገመ ተምሮት ከሆነ መኖር ይችላል ቆርቦ ይቅር ባይዘው ሚስቱም ያዳመጠችሉ
እኔ በጣም ይቅርታ የኔ እናት በጣም አይዞሽ በርች። አሁን ያለችው ሚስቱን እኔ የምመክራት በዚህ አጋጣሚ በቃ ይሄ የተፈጸመው ስህተት ተፈጽሟል። በዚህ ምክንያት ይህን ሰውዬ አትፍቹ፣ ሌላ ጥፋት እንዳይሆን በቃ ሰውየው ንስሐ እንዲገባ አግዡ። ልጆቹን እንዲያሳድግ እዚህ ሀገር ማምጣት ይችላል። በተለይ ትልቁ ልጅ በቃ ኦልሞስት በቃ ራሱን ችሎ መኖር የሚችልበት እድሜ ላይ ደርሷል። ልጆቹን ያምጣ፣ ልጆቹን ባሉበትም ቢሆን ያሳድግ። አንቺ አግዡ። በቃ ሰው ይሳሳታል፣ በቃ ይቅር በይው እና ልጆችን ደግሞ አሁን ቤት ያሉት ልጆች እንዳይበተኑ ያላባት እንዳይቀሩ ሌላም ደግሞ ሌላ አሁን ብትፈቺው ደግሞ ሌላ ሄዶ ደግሞ ሌላ ይወልዳል። በቃ በስነ ልቦናቸው የተጎዱ ልጆችን እንዳይሆኑብሽ እኔ ባልሽ እንዳትፈች አደራ ማለት ፈልጋለሁ። እውነቴን ነው፣ ከልቤ ነው የምነግርሽ። በቃ ይቅር በይው፣ ከቤተ ክርስቲያን እንዳይወጣ አግዡ። ምን ችግር አለ? አንተም ሰርተህ እኔም ሰርተን አብረን መለወጥ እንችላለን በይው። ግድ የለም ዝም ብዬ እቀጥላለሁ ማለት አይችልም። ቤተ ክርስቲያን የእሱ አይደለችም፣ የግል ካምፓኒ አይደለችም። ኦፍኮርስ ሲያጭበረብር ነበር፣ የሐሰተኛ አጥማቂ እያመጣ ምናምን። እኔ እኮ ይገባኛል። እኔ እንደነ ግርማ ያሉ ሰዎች እንደዚህ ናቸው። ባይዘው ግርማም 3 ልጅ ነው ያለው። በቃ ዓላማቸው ሜክ መኒ ነው፣ ገንዘብ መሰብሰብ ነው። አሁንም ይህን ሰው የሰፖርት የሚያደርግ ነውረኛ ይኖራል። ትክክል አይደለም። ሰውየውን ንስሐ እንዲገባ ከቤተ ክርስቲያን እንዳይወጣ እናግዘዋለን። ከዛ በተረፈ ግን እያጭበረበረ እንዲቀጥል ግን አንፈቅድም። በቃ ዲበ ሁሉ ኃጢአት ሰራ፣ ተሳሳተ፣ ወደቀ። ኦኬ፣ ከወደቀ ንስሐ ገብቶ እንደሚመናን ሆኖ ማገልገል ነው ያለበት። በቃ ምን ወድቄያለሁ፣ ተሳስቻለሁ ምንም ማለት አይደለም። እውነት ለመናገር ለምን ተሳሳትክ፣ ለምን ወደቅክ ማንም አይፈርድባችሁም። እንደዚያ ብሎ በቃ ንስሐ ግቡ ነው። ዲያቆንም ይሁን ቄስም ይሁን መነኩሴም ይሁን ከወደቀ ወደቀ። በቃ መውደቅ በእኛ አልተጀመረም። እህሳ ግን እያጭበረበርን እንቀጥልና ዝም ብለን ከሆነ ግን ጥሩ አይሆንም። መፍትሄው ንስሐ ነውና ምን ለማለት ነው ሳጠቃልለው ለአሁኑ እህታችን ልጃችን ቃል ኪዳን እንኳን ወለድሻት እቺ ቆንጅዬ ልጅ ደስ ይበልሽ፣ አቅፈሻት ፈጣሪሽን አመስግኝባት። ቀሪ ዘመንሽ ለበረከት ይሁን፣ እንድታሳድጊያት እግዚአብሔር ይርዳሽ። አሁን እስካሁንም የቆየሽ አልወጣም ብለሽ ነበረ እንዳልሽ ሰምቻለሁኝ። ስለራስሽን ጠብቂ፣ ለአባትሽ ክብር። የካህን ልጅ ናት፣ በጣም ጨዋ ካህናት፣ የገጠር ካህናት ታውቃላችሁ፣ በጣም ጨዋዎች ናቸው። እውነት ለመናገር የጨዋ ካህን ልጅ ነሽ። ራስሽን ዝቅ አድርገሽ ነው ይሄን ያደረግሽው። ስለዚህ ይሄ ክብሩ የአባቴን መስልብ ነው። ይሄንን ሰውዬ እንደዚህ ባደርግ አባቴን ካህን እኮ ነው፣ ጨዋ ካህን ነው አባቴ፣ ይሄ የቤተ ክርስቲያን ክብር ጉዳይ ነው ብለሽ እስካሁን 8 ዓመት ሙሉ ነግራኛለች። ምን አይነት ህይወት እያሳለፈች እንደሆነ ማለት ነው። ዝቅ ብላ ራሷን አዋርዳ ወደ ስደት እንኳን ሄዳ እንደገና ተመልሳ ልጇን ማሳደግ እንዳትችል እንኳን ታስራ ነው ያለችው። እና ስለዚህ ሰውየው አይሆፕ ለሰውየው ብቻ አይደለም የምናወራ፣ ንስሐ ገብቶ ራሱን አስተካክሎ ቆርቦ ዳዊቱን እየደገመ እንዳልኳችሁ ስብከት እኔ ወድቄ ነበር ከኔ ተማሩ እያለ እየሰበከም ቢሆን መኖር ይችላል። እውነት ለመናገር ምንም ማለት አይደለም። እየሰበከ ምን ቅስናው ግን አይሰራም። ከዚህ በኋላ የወደቀ በቃ የተሰበረ በርቢ እንትን ይሄ ብርሌ በሉት፣ ብርሌ ከነቃ አይሆንም ዕቃ ይባላል። አይሆንም፣ የቀኖናው አይፈቅድም። ስለዚህ ልጆቹን ግን ማሳደግ፣ በእውነት ለመናገር ማሳደግ ልጅ ብርቅ ነው። እኔ ልንገርህ፣ እንዲያው አንተ ሰውዬ ስምህን አልጠራውም፣ እኔ በልጆች ስትል ለልጆች እቤት ላሉ ልጆች ስትል ግፍ በልጆች ላይ እንዳትፈጽም። እግዚአብሔር ሁሉንም የሰጠህ እንደ 40ቱ እንስሳ 4 አድርጋቸዋል። የሰጠህ እነዚህ ልጆች በእኩልነት እንድታሳድግ ነው። ልቦና ይስጥህም ብለው ቴንኪው። ቃልዮት ያሰማልን ቀሲስ፣ ቃልዮት ያሰማልን። እንግዲህ ሁላችሁም ሰው ላይ ልንፈርድ አይደለም። ቤተክርስቲያን ግን ቤተክርስቲያን ነች። መጽሐፍ ቅዱስ ላይ በእናንተ መካከል ዝሙት እንዳለ ይሰማል፣ እኔ አይደለሁም ያልኩት ሐዋርያ ቅዱስ ጳውሎስ ነው። ለዛውም በዓለም የሌለ ብሎ ከእንጀራ እናቱ ጋር የሚተኛ ብሎ ሁሉ ያነሳው ነገር አለ። ለሱ ፍርድ ሰጠው። ቤተክርስቲያን በአንድ ሰው አትወከልም መቼም ማለት ነው። ስለዚህ ወንድማችን አባታችን ቀሲስ
ደበበ አሁንም ለሌላ ነገር አይደለም። እነዚህ ሰዎች ወደዚህ እንዲወጥ የወጡት ማን ነው 8 ዓመት የሚታገሰው? ምናልባት ማን ነው 8 ዓመት የሚታገሰው? ማን ነው 16 ዓመት የሚታገሰው? እዚህ ያላችሁም ሰዎች ማን ናችሁ የምትታገሱት? በነገራችን ላይ ማን ነው ከመውለድ ጋር 9 ዓመት የሚታገሰው? ማን ነው 10 ምናምን ዓመት የ16 ዓመት ለአገልግሎት ሄዳ ስትደፈር ማን ነው ከዛ በኋላ ተደፍራ አምቃ የምትይዝ? ስለሆነ ወደ አደባባይ ወጣ። እኛ ደግሞ ዝም ብንል ነውር ነው። በነገራችን እውነተኝነትም ከኛ ጋር የለም ነው የሚባለው በነገራችን። ስለዚህ ለእውነት ቁሙ ነው እያለን ያለ ነው። ቃልዬም ያለችበት ነገር በጣም ከባድ ነው። ዮርዲም ትላንትና እንግዲህ በዚህ አጋጣሚ ያለችበት ነገር ከባድ ነው። ስለዚህ ዮርዲም መርዳት አለብን ብለን ተነስተናል ትላንትና። እነዚህ ጀግና ሴቶችን ማለት ነው፣ ጀግና ሴቶች። ስለዚህ ትላንትና ወደ $1,700 አካባቢ ሰብስበናል ዮርዲ። ምናልባት ቃል ከተገባው $1,000 ውጭ የኢትዮጵያ ንግድ ባንክ ደግሞ የገባውን እሷ ታውቀዋለች ማለት ነው። ሌሎች ወንድሞችም ይህን ትቀጥላላችሁ። ቃልዬም እህታችን ነች፣ በእምነትም ደግሞ ልጃችን ነች። ስለዚህ ሁላችንም እህቶቻችን፣ እህት ያለው እናት ያለው ሴት ልጅ ያለው በኋላ አብረናቸው እንቆማለን። አሁንም እውነት ለመናገር በፍቅራችሁን ግለጡላቸው፣ በስጦታ በመስጠት እዚህ ላይ አበባ፣ የልብ ቅር፣ አይዞ አበረታቷቸው እና ይሄ ይሁን። አሁንም ደግሞ የምናገረው አባቶች እያዩን ነው። እርግጠኛ ቤተክርስቲያን በዚህ አትደራደርም። ከተገለጠ በቃ ውሳኔ ነው እና ይሄን እንጠብቃለን። ዶክተርዬ አለህ? አለሁኝ ቤኒ። ክቡር አባታችን መልአከ ገነት እንዴት አሉ? ቀሲስ በኩሉ ይፍቱኝ ባርኩኝ፣ ቃል ያሰማልን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። ያ እንግዲህ አሜን። አባታችን የተነሳው ሀሳብ ኢምፖርታንት የሆነ ነገር ነው። ያው ማስተዋል የሚጠይቅ ነገር ነው። እንግዲህ እኔ ብዙ ኮንሰርን የሚያደርገኝ ዞሮ ዞሮ እነዚህ ሁለት እህቶቻችን በደረሰባቸው ጉዳት የሆነው ነገር እንዳለ ሆኖ አሁን ዞሮ ዞሮ ከሁለቱም መንፈስ እንደምረዳው ልጆቻቸው አባታቸውን ማግኘት እንደሚፈልጉ ነው። ያው ዞሮ ዞሮ ግን እነሱ የሚያውቁት እውነት ቢኖርም ሌገሊ የታወቀ የተረጋገጠ ወይም ሕግ ላይ ያለ ነገር ስለሌለ ሁልጊዜም ሪኮመንድ የማደርገው 100% የተጠቀሱት አባት ልጆቻቸው መሆኑን ማረጋገጥ የሚቻለው በዲኤንኤ ስለሆነ እሳቸው አምነው አዎ ልጆቼ ናቸው ብለው ካልተቀበሉ በቀር ለማረጋገጥ እሱ ቢደረግ። ከዛ በኋላ ከዚህ በፊትም ብያለው፣ አንደኛ ለእሳቸውን ፌርነስ ማለት ነው ሁለቱንም ወገን ማየት የግድ ስለሆነ የእህቶቻችንን ታሪክ ሰላምን ቀርቼ አይደለም እንደውላችሁም በምቀበልበት መጠንና ደረጃ ነው የምቀበላለሁ። ግን አውቶ ፌርነስ ለፌርነስ ከዚህ በኋላ እርምጃ ለሚወስዱትም አካሎች መነሻ እንዲሆን ሌጋሊም ሪፐርከሽን እንዳይኖረው እና ሙሉ ለሙሉ ለመዝጋት የዲኤንኤው ጉዳይ አማራጭ የሌለው ነገር ነው። ከዛ ውጭ ግን አሁን 1.2 ሰው እዚህ ይታየኛል። አብዛኛው ሰው ለወሬ ነው የመጣው። እውነቱን እንነጋገር፣ ለወሬ ነው የመጣው። ለቁም ነገር ነው ብዬ አልወስደውም። ምን ተባለ፣ ምን እየተሰማ ነው፣ ምን ተደረገ የሚለውን ለማየት ነው። መልካም ነው። ግን አሁን በተለይ የህፃናት ልጆች ፒክቸር እንደዚሁም ምስሎች ምናምን ኢንቮልቭድ ስለሆነ እንደ ባለሙያ ኮንሰርን ያደርገኛል። የእነዚህ ልጆች ከሳይኮሎጂ ላይ ጥሎት የሚሄደው ጠባሳ እንዳይኖር። ምክንያቱም ትንንሽ ልጆች ናቸው፣ ምንም አይሆኑም፣ አፌክትድ አይሆኑም ምናምን ልንል እንችላለን። ግን እነዚህ ልጆች ያድጋሉ። ሲያድጉ ነው ትሮማው የሚመጣው። ሲያድጉ ነው አሁን እናቶቻቸውንም በፍቅር ስለ አባታቸው ሲጠይቁ ኢኖሰንስ የሚታይበት
ገና ህሊናቸው ስላልጠነከረ ነው። ልክ እየጠነከረ ሲመጣ ጥያቄያቸውም አመለካከታቸውም ሁኔታውን አረዳዳቸውም አሁን በልጅነታቸው የሚያሳዩት አይነት አይደለም። ይቀየራል። እንደ እድገታቸውና እንደ አእምሯቸው ብስለት እየተቀየረ ይመጣል እና በዛ ሰዓት ላይ ከፍተኛ የሆነ የሳይኮሎጂ ጫና እንዳያመጣ በጣም ጥንቃቄ ያስፈልጋል እና እዚህ ከታች ያሰፈሰፋችሁ የዩቱብ ባለቤቶች ምናምን ስክሪን ሪከርድ እያረጋችሁ ሼር የምታረጉ ምናምን ሰዎች በእግዚአብሔር ስም የምጠይቃችሁ የእነዚህን ህፃናት ልጆች ወይም ታዳጊ ልጆች ፎቶ ኢንክሉድ ባታረጉ። በቃ ልጅ ካላችሁ ቢኖራችሁም ባይኖራችሁም ህሊና ካላችሁ ፕሊስ በቃ ፕሮቴክት ማድረግ አለብን እነዚህን ትንንሽ ልጆች። ለእኛ ጀስት ወሬ ነው። በዚህ ጉዳይ ውስጥ ግን ዳይሬክትሊ ኢንቮልቭድ የሚያደርጉት ሰዎች ግን ህይወታቸው ነው፣ ፊውቸራቸው ነው። በተለይ የሚያድጉት ልጆቹ ነጋቸው ነው ማለት ማንነታቸው ነው። ስለዚህ በጣም ከፍተኛ ጥንቃቄ ስለሚያስፈልግ ፕሊስ በእግዚአብሔር ስም ጠይቃቸዋለሁ። እርግጠኛ ነኝ ከ1.2 ምናምን ውስጥ ለንግድ የመጣችሁ ሰዎች ትኖራላችሁ። አሁን ስክሪን ሪከርድ እያረጋችሁ እየቆራረጣችሁ እየከሸናችሁ የምትለጥፉ ወንጌል ስናስተምር አትመጡም። የጤና ነገር ስናስተምር አትመጡም። የቤተ ክርስቲያንን የሚጠቅም ብዙ ኢምፖርታንት ቶፒክ ስናነሳ አትመጡም። ይሄም አንዱ ነው። ነገር ግን በቃ አለ የምትፈልጉት አይነት አለ። በቃ ሰው መስማት የሚፈልገው። እዚህ ከመምጣቴ በፊት አንድ ቦታ የሆነን ሰው ቲክታክ ላይ እያየው ነበር። 23,000 ቁጭ ብሎ ያዳምጣል። 23,000 ምናልባት አይታችሁት ከሆነ እህትና ወንድም ተጣሉ ተብሎ ነው መካከለኛ ምስራቅ ያሉ ሰዎች እና ልፍ ስል 23,000 ሰው ቁጭ ብሎ ስክሪንሻት አድርጌ ላኩለት ሰው አለ እንዲያየው። እና ማህበረሰቡ እንደዚህ አይነት ቦታ ላይ ነው የሚገኘው እና ዊ ዶንት ኬር ለልጆቹ ለቤተሰቦቹ ማለቴ ለእናቶቻቸው ለሳይኮሎጂያቸው ብዙ ሰው ርህራሄ የለውም እና ፖስት የምታደረጉ ሰዎች ፕሊስ ቢያንስ የእነዚህን ህፃናቶች ፒክቸር ኢንክሉድ እንዳታረጉ በእግዚአብሔር ስም ለምናችኋለሁ። ኮንትሮል የለን የሚችን ከመጠየቅ ውጭ ሌላ ምንም ማድረግ አንችልም። እና እህቴ እንግዲህ ያው ሁለታችሁም እዚህ በአጋጣሚ ስላላችሁ ዞሮ እነዚህ ልጆች ነገ ጠዋት አባታችን ብለው ከአባታቸው ጋር ሪሌሽንሽፓቸውን የሚቀጥሉ ከሆነ አካሄዳችን ነገሩን የምንፈታበት መንገድ ለጉዳዩ እልባት የምናበጅበት መንገድ ያንንም ድልድይ የማይሰብር ሪሌሽንሽፕን የማያጠፋ ምክንያቱም ከሌላም እንግዲህ ከዋናው ትዳራቸውም 2 ልጆች እንዳሉ እየሰማው ነው። እዚህም እንግዲህ ሁለቱም እህትማማቾች ሆኑ በአባታቸው ስለሚገናኙ እህት ወንድም እዛም ደግሞ አሉ። ኢቨን በልጆቹ መካከል ነገ የሚባል ነገር አለ። ፊውቸር አዘ ፋሚሊ አዘ ሲብሊንግ እንደ እህት እንደ ወንድም የሚቀጥል ሌላ አለ፣ ነገ አለ፣ የነገ ማንነት እና እሱ ላይ በጣም በማስተዋል መስራት ያስፈልጋል። እንዳልኩት ነው እዚህ የታደመው ሰው ወሬ ነው። ዋይ ይላል። እንትና እንዲያረገ ይሙት ይደፋ እንዲበል እንዲሁን ምናምን ነገ ይረሳል። ሌላ ነገር ደግሞ ሆት ቶፒክ ሳገኝ ይሄን ጥሎ ወደዛ ይሄዳል እና እንደዛ ስለሆነ በጣም በማስተዋል እንድናረገው ለማለት ነው። ከዛ በተረፈ ቤተክርስቲያን እንደተባለው የራሷ የሆነ ቀኖና አላት፣ ስርዓተ ቤተክርስቲያን አለ፣ ህገ ቤተክርስቲያን አለ። ነገሩ ሲረጋገጥ ቤተክርስቲያኒቷ ክብረ ክህነት ላይ አትደራደርም። ቅድምም አባታችን ብለዋል። አግባቡን ጠብቆ የሚመለከታቸው አካላት መውሰድ ያለባቸውን ቤተክርስቲያን የጣለችባቸውን አደራ ተከትለው ያን ይፈጽማሉ የሚል እምነት አለኝ። ካልሆነም ደግሞ እንግዲህ ያው የሚሆነውን እናያለን ማለት ነው እና እኔ ያለኝ አመለካከት በተለይ የልጆቹ ሳይኮሎጂ እና ነገ ላይ ትኩረት እናደርግ፣ ፎቶቸው እንዳይለጠፍ አደራ ለማለት ነው። ፎቶቸውም ቪዲዮም ራሱ የተወሰነ ኢንክሉድድ የሆኑበት አጋጣሚውን ካለ ያም በፍጹም ፕሮቴክት መደረግ አለባቸው ማለት ነው። ለምንድን ነው አሁን ለምሳሌ እነዚህ ህፃናት ልጆች መምህራኖቻቸው ያዩታል ትምህርት ቤት። ምክንያቱም አሁን ቲክታክ ላይቭ ላይ ነው ያለ ነው፣ ነገ ዩቱብ ላይ ይቀመጣል። በፎቶቸውን አይተው ቪዲዮቸውን አይተው ሪኮግናይዝ ያደርጓቸዋል። ነገ ቡሊ ይደረጋሉ፣ ነገ ዲስክሪሚኔት የሚደረጉበት፣ ነገ ጣት የሚቀሰርባቸው ነገር በእንትና ላይ የደረሰውን አስታውሳለሁ። ያኔ እያንጓለለ የሚባል ሰው እየመጥቶ ነበር አይደል? ታስታውሳላችሁ? እያንጓለለ የሚባል አንድ ጠንቋይ እና የተወሰኑ አርቲስቶች ምናምን ስማቸው የተጠቀሱ ነበሩ በዛ አጋጣሚ ከሱ ጋር የሚገናኙ አሉ ተብሎ ማለት ነው። እና የአንደኛው አርቲስት አሁን ስሟን አልጠራም፣ መልሳችሁ የረሳችሁትን ታሪክ ወደኋላ እንድትሄዱ ስለማልፈልግ ስም አልጠራም።
እና ልጆቹ ታምራ ገለታ የሚባለው እያንጓለለ እና የአንድ በጣም ታዋቂ አርቲስት ስም እዛ ጋር ተገናኝተው ነበር እና ልጆቿ መማር አልቻሉም። ሆነን ለመናገር ወጣረ እግዚኦ እስክትል ድረስ ማለት ነው። አይ ማናልሞሽ አለ እሷ በህይወትም የለችም። አይ ቲንክ ያን ያርፋለች ይመስለኛል። አረ በህይወት ያለች አንድ በጣም ታዋቂ አርቲስት አደለስ እና ስሟን እኔ እኮ ስሟን እኮ አውቀዋለሁ። አውቄ ነው የማልናገረው። ይመራመሩ ወዳቸውን የሚቆረጣቸው ብዬ ነው። እና ልጆቹ መውጫ መግቢያ ያጣዋል። ያኔ እንደውም ሰደድ እሳት አልነበረም ሶሻል ሚዲያ። አሁን እኮ ቲክታክ የተተነፈሰችው ነገር ገና ተናግረን ሳንጨርስ እኮ አየር ላይ በቅታለች፣ ስክሪን ሪከርድ ተደርጋ። ስለዚህ ሪፐርካሽኑ የሚያስከፍለው ዋጋ በጣም ጠንካራ ነው። ይችን ነገር ለማለት ነው የምፈልገው። በቃ ቤንዬ፣ ከዛ በተረፈ እንግዲህ እግዚአብሔር አምላክ ለሁላችንም የንስሐ ልብን ይስጠን። ምክንያቱም በእግዚአብሔር ፊት ሁላችንም ብንለካ፣ በፊቱ ብንቆም ማንም በንጹህ ማንነት አንገቱን ቀና አድርጎ የሚቆም ያለ አይመስለኝም፣ እኔንም ጨምሮ። ስለዚህ እንደዚህ የወደቅን የተሳሳትን ከሆነ ደግሞ መፍትሄው ምንድን ነው? ቅድስት ቤተክርስቲያን የሰራችው ስርዓት ጌታ ራሱ ያስተማረው አለ፣ ንስሐ መግባት፣ በንስሐ መታጠብ። ለዛ ግን የተዘጋጀ ልብ ያስፈልጋል። ተነሳሂ የሆነ ልቡን ለይቅርታ ለጸጸት የተዘጋጀ ልብ ያስፈልጋል። ለሁላችንም የሚጸጸት ለንስሐ የተዘጋጀ ልብ ይስጠን ለማለት ነው። አመሰግናለሁ። ቃልዎት ያሰማልን ዶክተር። እንግዲህ ዶክተር ያለው ነገር ገዢ ሀሳብ ነው። ሁላችንም በሚዲያ ላይ መቼም ቃል ኪዳንና ዮርዲ ወጥተው ቢናገሩ ብዙ ሰው የሚለው ነገር አለ። ቅድም እንደተነገረው ማለት ነው። ወደሱ ቤተሰቦች ስትሄድ ስም ለማጥፋት ነው። ለዚህ ነው የመጣሽው። ስለሆነም ግን አሁን አንዳንዶቻችሁም እዚህ ያላችሁ የሶሻል ሚዲያ ተገልጋዮች ዋናው ነገር ቤተክርስቲያን መልስ ትስጥ ነው። እኚህ ሰው ደግሞ ወደ ዲኤንኤ ቢሄዱ በመጀመሪያ በጓዳ ቢጨርሱ ጉዳያቸው ከነዚህ እህቶች ጋር ማንም ኢንቮልቭ አያደርግም ነበር። ጩኸቱ ነው ወደዛ ያመጣው። ግን ወደ ዲኤንኤ ማያስፈልግም የተባለው ነገር የልጆቹ መልክ ነው። ስለዚህ ሁላችንም አሁን ለነዚህ ልጆች የወደፊት ስነ ልቦና ማድረግ ያለብን ነገር እናደርጋለን። እርግጠኛ ነኝ ቃልዬ ወጣ ብትናገር ወይ እቺማ ምናምን ነገር የሚባለው የወርጂንም ጭምር ማለት ነው። ስለዚህ ከዚህ በኋላ ያለውን ነገር እናስተካክላለን። በእርግጠኝነት ሆኜ የምነግራችሁ ከተለያየ ቦታ ይተደወላል። ከሁለት ቦታ ስፔሻሊ ሻሸመኔና ወላይታ ተደወላለ፣ ይቀጥላል ማለት ነው። አብሳላት አባትየውን ቁጭ ይላሉ። ስለዚህ የተደወላለ እኛም ወደ ሌሎቹ ሌላ ሚዲያ በነገራችን ላይ የተኬደው ወደ ሌላ ሚዲያ ከመደረሱ በፊት ይሄ ነገር በእኚህ ሰውዬ ላይ የተደረገው ነገር በግልጽ አማርኛ ያደረጉት ነገርን ቤተክርስቲያን በእርግጠኝነት ውሳኔ ትሰጣለች። ከዛ በኋላ የልጆቹ ጉዳይ በህግና ህግ አግባብ ደግሞ አብረናቸው መቆም አለብን። የሚያድጉበት ተቆራጭ መሰል ነገሮችን መርዳት አለብን። ስለዚህ እውነታው ይሄ ነው። ትውልድ ንቃ። ቅድም ቀሲስ የተናገሩት ነገር ይብቃ። ከዚህ በኋላ ለመዳዳት የምትፈልጉ ተዉ። ጽዋው ሲሞላ ያጋለጣችኋል እግዚአብሔር፣ ያዋርዳችኋል እግዚአብሔር፣ ያዋርዳችኋል። ስለዚህ ይቁም ነው እየተባለ ያለው። መቼም ቤተክርስቲያን ስንዱም በቤት ነች፣ አገልጋዩዋ ግን ደካማም አለበት። ከዛ በተረፈ ሁሉም ነው ማለት ደግሞ አይደለም። ቤተክርስቲያን እኮ በሚሊዮን የሚቆጠር ካህን አላት። 10 እና 100 የማይሞሉ ሰዎች በእንደዚህ አይነት ነገር ውስጥ አሉ ማለት ቤተክርስቲያን እች ነች ማለት ነች። ስለዚህ ተጠንቀቁ። ሌላው ይሄ ፌስቡክ ላይ
ሶሻል ሚዲያ ላይ እናውቅልሻለን፣ እንጸልይልሻለን፣ ይሄ ሰው ተከታይ ሰው አድናቂ ስብከቱ ጥሞኛል ለአቫጆ ሲያጠምቅ ጥሩ ነው ምናምን ብላችሁ ሰው ተከታዮች ንቁ። በዚህ አጋጣሚ ልንገራችሁ፣ አሁን አታምኑንም አይደለ? የግርማ ልጅን ታሪክ የኃይለ መለኮትን ታሪክ አታምኑንም አይደለ? ሚስቱንና እንጀራ እናቷ ጋር ነው የሚተኛው። ትውልድ ስማ፣ እኔ አልዋሽም። በነገራችን ላይ ንቃ። ይሄ የአጋንንት መንፈስ ነው። እነዚህ ሰዎች ላይ የሚሰራው ሌላ ነገር ነው የምንለው ለዚህ ነው። ስለዚህ ትውልድ ንቃ እያለን ነው እየተናገርን ያለ ነው። ትውልድ ከገባ ይሉ ቤተክርስቲያን ስንዱም ነው። ትምህርቷን ተከታተሉ። ይሄ ግልጽ የሆነ እውነት ነው። አጥማቂ ነን ብሎ ከአንተ ጋር ይሄ ደግሞ ህልም እፈታለሁ የሚለው ጋር ንቃ ወዳጄ፣ አትጃጃል እያልኩ ነው። እና በዚህ አጋጣሚ መርሃ ግብር አለ በዛ ደብር ላይ ሁላችሁም ታደሙ። ዝማሬ ነው የሚቀርበው ከተደረገ መርሃ ግብሩ ኤክስቴንድ ከተደረገ ማናቀም ካለ ግን ሁሉም ሰው ይታደም። ምክንያቱም እኚህ ሰው አይደሉም። እኛ ወደ ቤተክርስቲያን ስንሄድ ሰው ፍለጋ አይደለም የምንሄደው፣ እግዚአብሔር ፍለጋ ነው የምንሄደው። እና ይህንን በቅንነት ተረዱ ነው እያለን ያለ ነው። ምናልባት መምህር ሚካኤል ሀሳብ ይችሩና ከዛ ወንድማችን መምህር ፋሲካውም አሉ። ከዛ በኋላ ከቃልዬ ጎን እንቁም ወደሚል ነገር እንመጣለን ማለት ነው። እኔ እንኳን ብዙ የምጨምረው ነገር የለም ጋሽ ቢኒያም፣ ግን አንድ ሀሳብ ምንድነው፣ ኃጢአት ሁላችንም የምንሰራው ነው። መቼም ደካማ ስጋ እስከለበስን ድረስ በሁላችንም ህይወት ያለ ነገር ነው። ግን ከኃጢአቱ በላይ እብሪት እንደዚህ አይነት ነገርን በምን ያህል ሊገልጥ እንደሚችል የሚያሳይ ነው። ሰው ሊሳሳት ይችላል፣ ችግሮች ሊፈጠሩ ይችላሉ። ቅድም አባቶቻችንም እንዳነሱት በንስሐ ተመልሶ የተፈጠረውን ነገር አስተካክሎ በሚገባ ህይወት መመላለስ የሚገባ ነው። ግን አንዳንድ ጊዜ የኃጢአቱ ጉልበት ወደ እብሪት ይወስድና ማን አለብኝነት ስሜት ያመጣልና እንደዚህ አይነት ችግሮች በውስጥ ቢፈቱ፣ በውስጥ በንግግር ቢያልቁ፣ በውስጥ በንስሐ ቢያልቁ ኖሮ ለሁላችንም ክብር ነበረ። ዛሬ ቆመን ለመነጋገር ለመወያየት አያበቃንም ነበርና መቼም መጨረሻው የእብሪቱ መጨረሻ እንዲህ በአደባባይ መዋረድ፣ በአደባባይ ብዙ ነገር ይዞ መምጣቱ ለብዙ ነገር ቤትም ላለችው ሚስት ጉዳት ነው፣ ለእነዚህ ልጆችም ጉዳት ነውና ሁሉን ነገር በአግባቡ አንስተውታል። ይሄ ችግር ትናንትናም እንዳነሳሁት በብዛት ያለው የታፈነ ጉዳይ ነውና እንደ ሀገርም ብዙ ጊዜ ሴቶች ተደፈርን፣ ሴቶች ጉዳይ ሲካሄድ፣ ሴቶችና ህጻናት ጉዳይ ሚኒስቴር ሲካሄድ መፍትሄ የማይገኝላቸው ብዙ እንግልት የሚደርስባቸው ታፍነው እንዲቀሩ የሚደረጉ ጉዳዮች ከመሆናቸው አንጻር እንደ ሀገር ሊሰራበት ይገባል። ቤተክርስቲያን እንደ ሀገር ቆማ ልትሰራበት ይገባል። በየአድባራቱ ብዙ ችግሮች እናውቃለን፣ እንሰማለን እና እኔ አዝናለሁኝ። መቼም ይሄን ነገር ቁጭ ብሎ መስማት በራሱ በራስ ላይ የመፍረድ ያህል ነው እንጂ በሱ ላይ የምንፈርድበት ምንም አቅም የለንም። እና ከዛ አንጻር ቅድምም ጋሽ ቢኒያም በአግባቡ ማስተካከል በአደባባይ እነዚህ ሰዎች ዜና ከማድረግ ለሚዲያ ፍጆታ ብቻ ከመዋል ብቻ ሳይሆን ቅድም እንዳልከው የእሱን ችግር እኛ ተሸክመን እነዚህን ልጆች ማገዝ፣ እነዚህ ነቶች ማገዝ፣ በርቱ ማለት ይጠበቅብናልና ከዚህ ውጪ የምናገረው ነገር የለም። ነገር ግን በጥያቄ መዳበር ያለባቸው ነገሮች፣ ከዚህ መደረግ ያለባቸው ጉዳዮች እንዳሉ ይሰማኛል። እነዛን ነገሮች ብሪፍ ብናደርጋቸው ለህብረተሰቡም ግልጽ የሆነ ነገር ይዘው ይመጣሉ ብዬ አስባለሁ። ከዛ ውጭ ባለው ሂደት ያው አንተም እየሄድክበት ነው፣ የሀገረ ስብከቱ ሊቀ ጳጳስ እየሄዱበት ያለው ጉዳይ ይኖራል። ነገር ግን ምንድነው በራሱ አንድን ካህን ማገዱ ብቻ ሳይሆን ነገ እነዚህ ነገሮች እንዳይደገሙ በምን አስተማሪ በሆነ መልኩ እነዚህ ነገሮች የመከላከል ስራ መስራት አለብን የሚሉት ነገሮች መታሰብ አለባቸው። ሁሉ ጊዜ ለምጣዷ ሲባል አይጧ ትለፍ እየተባለ ብዙ ልጆች ታፍነው፣ ብዙ አገልጋዮች ታፍነው፣ ብዙ ዘማሪያኖች ብዙ ችግር እየደረሰባቸው ብዙ መከራዎችን እንሰማለን እናያለንና እነዚህ ነገሮች እንዴት መከላከል አለብን የሚሉ ነገሮችም በታሳቢነት ሊሰራ ይገባል። አንድ ዛሬ መምህሩ ቀሲስ ደበበ ብቻ አይደለም ይሄን ችግር የፈጠረው፣ ብዙ እንሰማለን። በየአጥቢያችን ብዙ የምንሰማቸው ታሪኮች አሉ። ቅድምም ቀሲስ ደበኩልም በአግባቡ አስተውታልና
አንዳንድ ጊዜ ሰው እንደው እንዴት አድርጎ ኃጢአት መስራት አለብኝ የሚለውን እንኳን ባላገናዘበ መልኩ በእብሪት በሚመስል መልክ በዚህ ልክ መዳፈር ራሱ ምንድነው ሊያመጣ የሚችለው ሜንታሊ ነው? እነዚህ ሰዎች ጤነኞችም አይደሉም የሚል ነገር ይፈጥርብናልና ከዚህ አንፃር እነዚህ ነቶች ማገዝ ይጠበቅብናል። እንደ ሀገር እንደ ቤተክርስቲያን እነዚህ ነገሮች ወደፊት እንዴት መከላከል አለብን የሚሉትን ነገሮች ማሰብ ያስፈልጋል። በተለይ እንኳን እንደው እንደ ሀገር መከላከል እንኳን ባይቻል ቤተክርስቲያን በሕግ ክፍል አገልግሎቷ እንኳን እንደዚህ አይነት ሴቶች ሲመጡ ሚስጥራቸው በተጠበቀ መልኩ መፍትሄያቸው የሚያገኙበት በመንፈሳዊ ፍርድ ቤትም መፍትሄ የሚያገኙበት ነገር ሊፈጠር ይገባል። ብዙዎቹ ታፍነው ብዙዎቹ ተቸግረው እነዚህ 8 ዓመት 15 ዓመት ልጅ ማሳደግ ማለት ቀላል አይደለም። በዚህ ዘመን የባስ እንደው ብቻቸውን ሆነው በማያውቁት ከተማ ውስጥ ቁጭ ብለው በኪራይ ቤት ቁጭ ብለው ልጅ ማሳደግ ከባድ ነው። ልጅ ማስተማር ከባድ ነው። ከዛ ውጪ ደግሞ የራሳቸው በደል ሳያንሳቸው የልጆቻቸውን ጥያቄ ዕለት ዕለት ለመመለስ በመጨነቅ ሂደት ውስጥ ራሱ ይሄን ነገር ማድረግ እጅግ ከባድ ነውና ከዚህ አንፃር እኔ እንደው ምናልባት የክፍሎቹም የኛ ወላጆች ስለሆኑ እዚህ ቤት ስለሚመላለሱ እንደው ቤተክርስቲያኗ ባላት በዚህ በመንፈሳዊ ፍርድ ቤቱም ይሁን በዚህ ባለውም የሕግ ኮሚቴው እንደ መዋቅራዊ ቤተክርስቲያኗ ግን በተመለከተ የተሰራበት ያለው ጉዳይ ቢኖርም ያለቀ ጉዳይ ባይሆንም እነዚህ የሕግ ጠበቆች እነዚህ እህቶች እንዴት ሊያግዙ ይገባል? እንዴት የልጆቻቸውን የአባትነት የእናትነት መብት ሊያስከብሩላቸው ይገባል? የማሳደግ መብታቸውን ሊያስከብሩላቸው ይገባል። ከዛም ውጪ የእነዚህ ሰዎች ኃጢአትና ነውር ቤተክርስቲያኗንም የሚያስነቅፍ ከመሆኑ አንፃር እንዴት ባለ ሚስጥራዊ በሆነ መንገድ እነዚህ ነገሮችን ልባት ያገኙ ነገ ደግሞ ሌሎቹ ደግሞ ወደዚህ መንገድ እንዳያመጡ እንዴት ማቆም አለብን የሚለውን ነገር መስራት ይገባል የሚለውን ሐሳብ ለመጨመር ነው። ይቆየኝ ጊዜ አመሰግናለሁ። ጊዜ ይስጥልኝ። እሺ ቃልዮት ያሰማልን። እንግዲህ የሜላት የዜላ አካውንት እየተለጠፈ ነው። ዩቲዩብ ላይም እሱን ለጥፉልን። እንዲሁም ደግሞ የንግድ ባንክ አካውንት ሌልሲ ልኬላችኋለሁ፣ ለጥፉላት። ሁላችሁም እንግዲህ ፍቅራችንን ቆንጅዬ ልጅ ምናምን ብቻ ሳይሆን አብረን እንቁም የሚለውን ነገር ሁላችሁም አስቡ። ቃልዮት ያሰማልን መምህራችን። ሁላችንም እንግዲህ እንዲህ አይነት ነገሮች እየሰማን ፍቅራችንን ስጦታችንን እንለግስ። ለዮርዲ ትናንትና 1700 በኢትዮጵያ ባንክ የገባውን አላውቅም። እዚህ ጋር ግን ከ$1700 ግድም ምናልባት $1000 ደግሞ ቃል የተገባላት አለች። $2700 አካባቢ ተሰብስቧል። ስለዚህ የእህታችን ሜላት ይህን ገንዘብ ታደርሳለች። ከዛሬ አሁን ደግሞ የሚገባውን ስጦታ ለማን ነው የምናደርገው? ለፍቅር ነው ማለት ለቃልዬ ወይም ለበእምነት ለልጇ ነው የምናደርገው። ዩቲዩብ ላይም ምናልባት ኤዲተሮች የምታዩን ከሆነ ምልክት ስጡኝና ለጥፉልን። እሷ እንግዲህ ብዙ ቃልዬ የቴክኖሎጂ ነገር እንትን ስለማትል የላኩላችሁ ሰዎች በቲክቶክም ላይ በዩቲዩብም ላይ ሁለቱንም እንድትለጥፉልኝ አደራ እላለሁ። ከዛ የፍቅራችንን አሁን ወሬ ሰምቶ ምናምን ማለት አይደለም። በነገራችን ላይ አንደኛ ቤተክርስቲያን ትከበር፣ አባቶች ውሳኔ ይሰጡናል። እህታችንን ደግሞ ሰምተን አብረን እንሻለን። በርቺ። አሁን የፍቅር ስጦታችንን አይዞሽ፣ በርቺ፣ በቃላችን በርቺ የምንልበትን ነገር እንድናደርግ ነው እና እሺ መምህር ፋሲካ ወድል ስጦትና ሌሎቻችሁ እንቀጥላለን ማለት ነው። መልካም መላከ ገነት ይፍቱኝ ባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። መምህር እንዴት አሉ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እንደው ምንስ ይነገራል? እንደው ሰኔ 17 አሁን ከሁለት ቀን በፊት አባለት ይጹን ትዝ አሉኝ። እውነት ለማውራት ስንክሳር ላይ ያለው ታሪክ በቤተ ክርስቲያን አሁን አንድ እንግዲህ ወንድማችን ያው በዚሁ እኛ ባለንበት አካባቢ ነው ያሉት፣ እኔ ማቃቸዋለሁ ባካ ወጣ እንደዚህ እህቶቻችን ደፍረው ወጡ እንጂ እንዲህ ስንት ጉድ እንደሚኖር ግልጽ ነው።
ስንት መነኮሳት፣ ስንት አባቶች፣ ዲያቆናትን ጭምር የእህቶችን ህይወት በዚህ መንገድ እያስኬዱ ያሉ ብዙ እንዳሉ ይሰማኛል። አራት ነገሮችን ብቻ ላንሳ። አንደኛው ይህ ነገር አሁን ሲነሳ በኢትዮጵያ ቤተክርስቲያን እንዲህ ቄሶች እንዲያረጉ ምናምን የሚል ትውልድ ይኖር ይሆናል። ቤተክርስቲያን ከሌላው የሚለያት ነገር ስላለ አሁን ከፕሮቴስታንቱም ከምንም የሚለያት ነገር ስላለ በደንብ መታወቅ ያለበት የራሷ የሆነ ቀኖና አላት፣ ክህነትን የምትዳኝበት። ምሳሌ በፕሮቴስታንቱ ዓለም ብንሄድ ስንቱ ፓስተር ከስንት ልጅ አለው ቢሆን ታግዘኛለህ፣ ስንቱና ስንቱ ግን እነሱ ጠያቂ የላቸውም። ቤተክርስቲያን ግን ጠያቂ ስላለ ነው። ቤተክርስቲያን ጠያቂ ስላለ እንደፈለጉ ቢኮንባት ቤት ስላልሆነች ክህነት ዝም ብሎ ክህነት ተይዞ እንደፈለገ መሆን ስለማይቻል የክህነት ጉዳይ ስለሆነ የክህነት ጉዳይ እንዲቀልድ ስላልሆነ ማለት ነው፣ ዋጋ የተከፈለበት ስለሆነ አባቶቻችን ክህነትን በዚሁ አጋጣሚ ክህነትን ጠብቆ ለማኖር አባቶቻችን እኮ ስንት ዘመናትን እኮ ከግብጽ ቤተክርስቲያን ስናመጣ እንደነበር ስንት ጳጳሳትን እያመጣን ክህነትን የነ ጴጥሮስን ክህነት ጠብቀን እንደኖርን እኮ ማወቅ አለብን። እና የቤተክርስቲያኗ የክህነት ጉዳይ ቀላል ስላልሆነ ነው ይሄንን እንዲሁ መያዝ አለብን። ሁለተኛው ይህ ጉዳይ ዕቅበተ እምነት እንደሆነ ይሰማኛል። የዕቅበተ እምነት ስራ ነው። በቤተክርስቲያኗ ውስጥ እንደዚህ አይነት ጉዳዮች የሚታዩበት የራሱ የሆነ መንገድ ሊኖር ይገባል። አሁንም ነቢይ የምታደርጉት ሁላችንም ማድረግ ያለብን ነው። በቤተክርስቲያን እንደ ኃጢአት ንስሐ ገብተው እንግዲህ እንደተባለው እግዚአብሔርን ምሕረት ይቅርታ ጠይቀው ጸንተው በቤተክርስቲያን እንደሚኖሩ ተስፋ አለን። ግን የክህነት ጉዳዩ ላይ የዕቅበተ እምነት ጉዳይ ስለሆነ በአፋጣኝ እኔ እንደውም እዚሁ አካባቢ ብዙ ነገር እያየው ነው። የሚገርማችሁ ብዙ ሰው ይደውልልናል። ዲኤምቢ አካባቢ ወደ እኔ ፐርሰናሊ ብዙ ሰው እየደወለ ነበር። አንሄድም እዚህ ቤተክርስቲያን የሚል ሁሉ አለ። ከዚህ ዝማሬ አንሄድም የሚል አለ። አሁን የተዘጋጀ ዝማሬ አለ። ቤተክርስቲያኗን ከግለሰብ መለየት እንዳለብን ይሰማኛል። ምንድነው ይሄን የምለው? የፈለገ ኃጢአተኛ ሆኖ ገብቶ ቢቀድስ ሰውየው የሚጠየቅበት እግዚአብሔር የሚዳኝበት መንገድ አለው። እሱ ኃጢአተኛ ሆኖ ገብቶ ስለቀደሰ ስጋው ደግሞ አይረክስም፣ ቤተክርስቲያን አትረክስም። ኃጢአቱ እጥፍ ድርብ ሆኖ ይጨመራል እሱ ላይ። ቅዳሴው የሚለው እንደዛ ነው። ቅዳሴ ማርያም ትርጓሜው ላይ በደንብ ስለተቀመጠ እና ቤተክርስቲያን እንትና ስላለ ነው እንዲህ ስላለ ነው አንሄድም በዚህ ቤተክርስቲያን እንኳን አንሄድም የሚባል ነገር እንዳይመጣ። ቤተክርስቲያን ሁልጊዜም ቅድስት ናት። ቤተክርስቲያን ሁልጊዜም ከግለሰቦች በላይ ናት። ይሄንን እንደውም በደንብ መያዝ አለብን ብዬ አስባለሁ። ከዛ ውጭ እንደው ቢኒ በደንብ እንደው እንደዚህ አይነት ጉዳይ ያላቸው ልጆች እናንተ ጋር አሁንም በደንብ ቢያወሩ በዚህ በመምህር ጉዳይ ብቻ ሳይሆን ከዚህ በፊት አስታውሳለሁ ባህር ዳር አካባቢ አንድ መነኮስ እንደዚህ አይነት ጉዳይ ተነስቶ ብዙ ቤተክርስቲያናችን ስንት ስትባል እንደነበር ያገኘ ሁሉ እንዲህ ሲዘልፋት እንደነበር ነው። እንደዚህ አይነት ጉዳዮች መሄድ ባለበት ልክ መሄድ አለበት። አሰረ ክህነት በቃ ምንም ጥያቄ የለውም። ክህነት ይፈርሳል። ምን በቃ ይሄ የተቀመጠ ነው። አባቶቻችን የሰሩት እንደምመን መኖር ይቻላል። ቀሲስ እንዳሉት ዳዊት እየደገሙ መኖር ይቻላል። ስጋው ደግሞ እየተቀበሉ መኖር ይቻላልና አላበዛም። እዛዎች የባንክ አካውንት ቀሲስዬ ቢኒም ያየሁት ነገር ምን አለ ሌሎች ሰዎች ለማጭበርበር ሲሞክሩ አያለው ብዙ ጊዜ። ከተቻለ ፒን ቢደረግ እዚህ ጋር፣ ሁለተኛ ደግሞ የእሷን ባንክ አካውንት ማግኘት የሚቻል ከሆነ እንደው እዚህ ጋር ባይሆንም በደንብ መርዳት የሚቻልበት መንገድ ስለሚኖር እህቶቻችን ራሳችሁን እና ልጆቻችሁ መምህር እየተለጠፈ ነው። ይኸው ሜሎዲ የሚለው የዜል አካውንት ነው። ውጭ ሀገር ያላችሁ በዜል በዚህ ማስገባት ትችላላችሁ። በዚህ እዛ በተረፈ የንግድ ባንኩን መምህር ሚካኤል ወይም ዶክተር ብትለጥፉልን ደስ ይለናል። እየላኩላችሁ ነው። መልካም። ከዛ ውጭ እህቶቻችን ልጆቻችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ስለሆኑ ክርስቲያኖች ስለሆኑ የክርስቲያኑ ሁሉ ልጆች ናቸው። ምንም የሚያሳስብ ጉዳይ አይሆንም። እስከዛሬ የተሸከማችሁት እስከዛሬ የተሰቃያችሁት ይበቃል።
በደንብ ነው የምናግዛችሁ ለማለት ነው። ግን ራሳችሁን ልጆቻችሁን ጠብቁ ከበፊቱ በተለይ ለምን ብዙ ነገሮች ይኖራሉ ብዬ ስለማስብ ነው። ዲኤንኤ ቴስቱ እንደተባለው እንደው ማገዝ ያለብን ነገር ካለ እናግዛለን። ያው በዲኤንኤ ቴስትም በዚሁ አጋጣሚ ባህር ዳር ላይ በነበረው ነገር እንትኑ ስለነበረኝ በደንብ መረጃው ስለነበረ ዲኤንኤ ቴስት ይጭበረበራል። ይቅርታ መምህር ፋሲካው ከታች ቀሲስ ቴዲ እኔ ከፍላለሁ ሲሉ ነበረና የምርመራውን መስሎኛል ያሉትና ለዲኤንኤ ከሆነ ቀሲስ እንዲያው ብቅ ቢሉና አብረው መልእክት እንዲያስተላልፉ ለማለት ነው። ከታች እኔ ከፍላለሁ ሲሉ ቴክስት እየመለስኩላቸው ስለነበረ ነው እና ጎበዝ ናቸው። እውነቴን ነው። በጣም ጠንካራ ካህን ናቸው ቀሲስ ቴዲ። እኔ ጋር ደግሞ በጣም አብረን እንማራለን። በጣም ጎበዝ ታታሪ ካህን አገልጋይ ናቸው እና ይህንን አብሬ ላጠናክር ብዬ ነው። መልካም። አዎ፣ አረ የዲኤንኤው በደንብ ይከፈላል። እንዴም ጥያቄ ያለው እና ግዝቶቻችን አሁንም ከዚህ ጋር ለእህታችን ለቃል ኪዳን ወይም ለበእምነት ለልጃችን ሁላችንም የቻልነውን እናድርግ። ከኔ ጀምሮ የቻልነውን በዜልም በካሻፕም በውጭ ሀገር ያለን ሀገር ውስጥ ያለን የኢትዮጵያ ንግድ ባንክ አካውንት አለ። የቻልነውን እናድርግ። እስከዛሬ የተሰቃዩት እስከዛሬ የተቀበሉት ዋጋ የከፈሉት ዋጋ በቂ ነው፣ እናግዛቸው ለማለት ነው። ቤተክርስቲያን ግን ከዚህ በኋላ እንደው መከፈል ያለበት ዋጋ ተከፍሎ መውጣት ያለባቸው ነገሮች ወጥተው እንደዚህ አይነት ሰዎች ስንቱ ይሄኔ ወደ ሌላ እምነት ሄዶ ይሆናል። ስንቱ ጉዳይ አለና መውጣት አለበት። ሊበቃ ይገባል። እንደዚህ አይነት ጉዳይ ነው የምለው። አመሰግናለሁ ቢኒ። እሺ ቃሌው ተሰማልን። መምህር ፋሲካው ዩቲዩብ ላይ ያላችሁ እንግዲህ 656 ሰዎች ትታዩኛላችሁ። ለቃልዬ መምህር ሚካኤልም ከቻሉ በዩቲዩብ ላይ ሄደው እባክህ ለጥፍልኝ፣ መኖርህን ማያየው ነው፣ እባክህ ለጥፍልኝ፣ አይታይም ዩቲዩብ ላይ አልለጠፍክልኝም። ኦኬ እኮ አይታይም እኮ ልክ እኮ አይደለም። እንዴት ብሎ እንደመጣ መልሰህ ቼክ አድርገው አባቴ። እሺ አብረናት እንቆማለን። አሁን ረጅም ሰዓት ስለምናወራ በኋላ እሺ ቴንኪው። አሁን አንተ ጥሩ ሰው ነህ፣ በእውነት ጥሩ ሰው ነህ። እሺ ሮማንን መርዳት ለምትፈልጉ ሮማን ፋንታዬን መርዳት የምትፈልጉ ከላይ ያለው የማሌት ሁሉቃ ዜሏ ነው። ከታች ደግሞ የንግድ ባንክ አካውንት ነው። ስለዚህ እሺ አብረናት እንቆማለን የምትሉ ሰዎች በስላሴ ስም ይታያል። የንግድ ባንክ አንተም ይታያል። ጎሽ አንተም ጥሩ ሰው ነው። እግዚአብሔር ያክብር። ቶሎ አሁን ገንዘብ ሲባል ቅድም እንደተናገርኩ ማለት ሼር በገንዘብ አቅም የለኝም የምትሉ ኮፒ ሊንክ እና ሼር በማድረግ ስለዚህ አብረናት እንቆማለን የምትሉ እዚህ ደግሞ ያላችሁ በጊፍት አበረታቷት። አቡዬ የጸናይ ተዋህዶ የሚል መዝሙር ትዘምርልናለች ትንሽ ቆይታ። እሺ የህግ ክፍሉ በነገራችን ላይ በደንብ በጠነከረ ነገር እየተሰራበት ነው። ከቤተ ክርስቲያንም መልስ አግኝተናል። አያሌው የት ሄዶ ነው? በዚህ ሰዓት ይተኛል? መጥቶ የሙያ አስተያየት አይሰጥም? ደውልለት፣ ቀስቅሰው። አያሌው እየሰራ ነው ዶክተርዬ፣ እየተሰራ ነው ዶክተርዬ፣ እየተሰራ ነው። እሺ ቲክቶክ ላይ እንቆማለን ኮከቤ ምን ያህል አብረናት እንቆማለን የምትሉት ገንዘቡን ንገሩ ጎሽ። ከዛ በኋላ ሜላት ልክ እንደ ትላንትናው መልስ ትሰጪናለሽ። 1000 ሰው አለ፣ 1000 ኢትዮጵያዊ እዚህ ጋር 1663 ኢትዮጵያዊ አለ፣ ኤርትራዊ አለ፣ ሰው አለ። ስለዚህ ከቃልዬ ጎን እንቆማለን የምትሉ ልክ እንደ ትላንትናው ከዮርዲ ጎን እንደቆምን መቶኛ ቤት ብሎ መሄድ የለም። በቃ በግልጽ የምንነግራቸው። ስለዚህ የምትችሉትን $20፣ $30፣ $100፣ $50 ትላንትና አንዲት $1000 ረዳታለሁ አለች። እሱ 16 ዓመት የተጎዳችውን እኔ ይሄን አድርጌ ብላለች። እና ይሄ ነው። እነዚህ ሰዎች እንግዲህ $100 ያጡ ሰዎች ናቸው። $50 ያጡ የተነፈጉ ሰዎች ናቸው። ከቤተሰብ ጭምር። እኔ አሁን ቅድም አባታችንም ሲናገሩ ነበር እና ቤተሰብ
ቢያንስ እኮ ይህን ነገር ማረጋጋት ይችል ነበር የሚለውን ነው የሄዱበትን ልክ ለመናገር ነው። ዮርዲ ወደ ቤተክርስቲያን ሄዳለች፣ እህታችን ደግሞ ወደ ቤተክርስቲያኑ እንኳን የካሌ ስለሆነች ወደ ቤተሰብ ሄደች። ቴንኪዩ በፍዬ ትላንትና $50 ሳፖርት አድርጋል። ይሄው አሁን $50 እደግፋለሁ ብለሃል። ቴንኪዩ። እሺ ቶሎ በሉ ዩቲዩብ ላይ ያላችሁም ቶሎ ትንሽ እናስኪድና ከዛ በኋላ ነው እንደገና የምንቀጥለው ማለት ነው። የንግድ ባንክ አካውንቷ ተቀምጧል። ይሄን ያህል አብረናት እንቆማለን የምትሉ ቶሎ $50 በፍቃዱ ብሎኛል። እሺ ሌላ ቶሎ በሉ። እሺ እየጠበኩኝ ነው። ከ993 ሰው 1000 ሰው አለ እዚህ ዩቲዩብ ላይ 651 ሰው አለ። በነገራችን ላይ ከዚህ በኋላ ሌሎቹን አናመጣም። ቤተክርስቲያን ዲሲሽን ከሰጠች በውስጥ ነው የምንጨርሰው። ባጭሩ የምንነግራቸው ማለት ነው። በውስጥ ነው የምንጨርሰው ከወላይታና ከሻሸመኔ ያሉ። ስለዚህ በውስጥ እንጨርሳለን። ለምን በቃ ሰው ጥፋቱ ይሄ ነው ከተባለ ወንድማችንን ደግሞ ቢያንስ ቤተክርስቲያን አቅንታ ክህነት ያው ይያዛል፣ ይቀራል። ከዛ በኋላ በመምህርነት በሌላ ማገልገል ይቻላል በነገራችን ላይ እና ይሄ ነው። እሺ ምንም ሰው አላየውም ከበፍቃዱ ውጭ ምንም ሰው አላየው እስካሁን። እሺ ዩቲዩብ ላይ ምንም ነገር አላየውም። እሺ ናኒ ገንዘብ ያስፈልጋታል፣ ገንዘብ እንረዳታለን። እሺ ዩቲዩብ ላይ ይኸው ስልኳም ዜሉም ተቀምጧል። እሺ ከቤተ ክርስቲያን አይባረርም፣ ክህነቱ ነው የሚያዘው ስርዓት። እሺ ቴንኪዩ በጣም እናመሰግናለን። ቲአይዲ $30 እኔ ልካለሁ ብሏል። እሺ አሁን ለመጣሪን ነገር እሺ በኋላ ሰብሰብ በሉና እንነግራችኋለን። እሺ ቶሎ በሉ። እሺ 960 ሰው አለ። ዶላሩ እየጨመረ የሰው ኃይል ደግሞ እየቀነሰ ነው። እሺ ገንዘብ ሲባል ዩቲዩብ ላይ ማንም ዞር አላለም። በነገራችን ላይ ሁሉም አሉ። 562 ሰዎች አሉ። እሺ ናኒን ብሎክ አድርገው። ናኒ ብሎክ ልናደርግ ነው። እሺ አንጠይቅም። ከዚህ በኋላ በእውነት ለመናገር አንጠይቅም። እሺ ዜሉም ንግድ ባንኩም ያው። ስለዚህ ቃል የምትገቡ ንገሩን። እሺ ክሊክ ነሽ። እኔ መጋቢ አይደለሁም። ተይ እኔና አንቺማ በግርማ ተጣልተናል። ብሎክ እንዳያደርጉሽ። ክሊክ ደህና ነሽ ግን? እሺ 960 ሰው አለ። እውነቴን ነው የምናገረው። ሶስተኛዋ ሴት ደውላለች። አሁን እሷን ላስገባ ብላችሁ ግር ብላችሁ 2000 ትደርሳላችሁ። እሺ እንግዲህ እናንተ መለጠፋችሁን ቀጥሉ። እውነት ለመናገር ሰው የሆነ ሁሉ ምንድነው ሳሙኤል አስገባኝ ይሉኛል እና አልገባኝም። እሺ ጤና ይስጥልኝ አቶ ሳሙኤል። ከየት ነው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ነው?
እሺ ቴንክ ዩ መምህር ሚካኤል አዲስ አበባ ነው ብቻ ነው። እሺ ኬት አዲስ አበባ ኬት ቤተክርስቲያን ኬት ደብር ኖት ማንን በል አዲስ አበባ ቱሉ ዲምቱ ደብረ መዊ ቅዱስ ገብርኤል ቤተክርስቲያን። እሺ ይሰማል? አዎ አስገባን ስላሉ አንድ ሀሳብ ብቻ መሰዳው ከተሰማ አንድ ሀሳብ ብቻ መሰዳው ቅድም እያነበብኩ ነበረ ፌስቡክ ላይ ስለ ዘማሪት ዮርዳኖስ ታሪክ በጣም አዝነናል ሁላችንም። ግን መምህር ረድኤት አባተ ዘጂንካ የጻፉት ጽሑፍ አለና እሱም ብናነበውና ሚዛናዊ ብንሆን አሁን እንትኑ በጣም አሰቃቂ ከባድ ነው በቤተክርስቲያን ውስጥ እንዲሁ እስካሁን መታፈኑም ትዕግስተኛ መሆናቸውን ያሳያል። ቅድም ጽሑፍ ኮሜንት ላይ መምህር ዘመድኩን ነው የያዛት እንዳትናገር ተብሎ ነበር። አይ ቲንክ እሱም ያለውን ሰምቻለሁ። ስለ ቤተክርስቲያን ክብር ነው ያለ እንዳትናገር ያደረኩት ብሎ እንትን አይቻለሁና መምህር በተለይ መምህር ረድኤት ዘጂንካ የጻፉትን እዛው አካባቢ ስለሆነ ተደፈርኩ ያለችው እነሱ ብቻ ሳይሆኑ ቤቱንም ራሱ በጉባኤ ዕለት የሰጡት ሰዎች ተጠያቂ ስለሆኑ ብናውቀው የሚል አስተያየት ጽፈዋልና የተጻፉትን አይታል። ልጆቹንም ጽሑፉን ለምን አያነቡልንም? ከዛ ሰምተን እንትን እንላለን። አንብቡ ሳይሉን ጽሑፉን ሲያንብቡልን ምንድን ነው የሚለው? የመምህር አሁን እንትን ነው አንድ ጽሑፍ ስለሆነ መምህር ናቸው ያንብቡት። እኔ ከዚህ በላይ መናገር አልችልም። አውርዱኝ በቃ እንትን እዚህ ቤቱም ቀሲስም ይፍቱኝ። ሰላም ደሩልኝ። አንብቡ ብለው ነው የሚሄዱት። ምንድን ነው የሚለው ሀሳቡ? ሀሳቡ ጂንካ ላይ ስለሆንኩ ነው ያለሁት። እውነትም ሊሆን ይችላል ላይሆንም ይችላል። ትክክል ነው በቃ እኔ መፍረድ አልችልም ነው ያሉት እሳቸው ሲጽፉ። እናንተ መረጃው አለ መረጃው መምህራን በተለይ ቢኒያምም ከስልክም በተለያየ መንገድ በዙሪያው ከነዛ ከተሐድሶና መንጋጋ ውስጥ የሚወጡ ልጆች መረጃው ስለሚኖራቸው በተለይ አሁን መምህር በአማን ደብተራ ያሉት በሕግ ፊት ቢታይ ከሚዲያው በላይ ብለዋል። አንድ እኔ እሳቸውን ሀሳብ ስለ ቤተክርስቲያን ክብር ማለት ነው ወንድማችን ይኸውልህ አሁን እኮ እኛ ይኸውልህ ሕጉን እየሄድን ነው፣ የቤተክርስቲያን ጉዳይ እየሄድን ነው። ስለዚህ እኚህ ሰው በፌስቡክ ላይ ብዙ ያጋራል አይደለ? በቦታው ላይ ከነበሩ ይሄ ጉዳይ አልተደረገም የሚሉ ከሆነ ክስ ሲቀርብ ቀርበው መቃወም አልተደረገም የሚሉ ከሆነ ማለት ነው። ገብቷል አለ በማለት አሁን እዚህ ጋር አሁን ገንዘብ ለማሰባሰብ ነው ካልገባው አለ። ከዛ በኋላ የሆነ ቦታ ጠቆምከን የሆኑ እንደው ለመፍረድ እንትን በቃ እኛ ዴኔን ነው እያለን ያለ ነው። ቤተክርስቲያን መልስ ሰጣለችና አንብብልን ጽሑፉን ስንልህ አታነብልንም ወንድም አለ ያሉትን መምህር ሌላ ቦታ ደግሞ ሄዱልን ገሌ የጻፉትን እኛ የትም አንሄድም። በቃ ባለ ጉዳዮቹ አጠገባችን አሉ፣ ልጆቹ አጠገባችን አሉ። ስለዚህ ልጆቹ ባለ ጉዳዮቹ አጠገባችን ስላሉ የባለ ጉዳዮቹና የልጆቹን ነገር ነው የምንሰማው። ከዛ በኋላ ገብቶ ደግሞ አውርዱኝ ማን አወረዳቸው? አሁን ተከፈሉ ነው የሚገቡት መልሰው። ማን ያስወረዳቸው? ማለት የትኛው ፌስቡክ ላይ የእሱ ፍሬንድ የሆነ ሁሉ እኛ እንዴት እናውቃለን? የት ሄደን ነው የምናነበው? ይኸውልህ ልጅቷን ጋዜጠኛዋን ደውለው እኮ የሚያስፈራሩ ልጆች እኮ አሉ። በህግ የምንሄደውም በህግ እናደርጋለን። አይ እኔ እንደዚህ አይነት ሰው አልወድም። ሰላም ሁኑ። ቢኒያም ነኝ። እኔ እኮ ከቅድም ጀምሮ ካልገባው ሲሉኝ በቃ የሆነ ነገር ተሰምቷቸው ነው። ለመፍረድ ከሁለቱም መስማት አለብን። ምንድነው ከሁለቱም የምንሰማው? ከሁለቱም አለን እየሰማን ያለ ነው። ፍትህ ለእነዚህ እህቶቻችን የማይል ጸሐፊ ካለ እኔ ሌላ መልመጥመጥ አያስፈልግም። አትልመጥመጡ። አሁን እንደው ገበያችን ራሱ እንትን አደረገን። እሺ
ቃልዬ እዚህ ጋር ያለው የአንቺ ወንድም ነው ፓራሲታሞል የሚል ቃል አለሽ? አይደለም አይደለም። እሺ በቃ ታዩ። እሺ ቶሎ በሉ። አሁን 972 ሰው አለ። እሺ አካውንት ወልደ ገብርኤል የንግድ ባንክ ይሄውና፣ የዜል ነው የንግድ ባንክ ነው። ቃለ አሌክስ ነኝ ይልሻል። አሌክስ የሚባል ሰው ታውቂያለሽ? አውቀዋለሁ። ወንድምሽ ነው? አይ ቤተሰብ ነን። ወንድሜ ሳይሆን ያው ቤተሰብ ነን። በቃ ባለ ጉዳዩ ስላለሽ ቃልዬ ቁጭ ብለህ እንትን ከስር ተማር። በቃ ምንም እንትን ስለማይል አይደለ? ምን የሚሰራልን ነገር አይመስል አንቺዋለሽ ብዬ ነው ቃል አይደለ? እሺ ወልደ ገብርኤል ይሄው መምህር ሚካኤል የሚለጥፉት ነው የንግድ ባንኩ። እሺ ዩቲዩብ ላይ 706 ሰው ሆኗል። አይገርምም? ሰው ጨምሯል ገንዘብ ሲባል። እሺ ቃል የምትገቡልን ሰዎች እስኪ ቶሎ ብላችሁ ከዩቲዩብ ላይ። እሺ አቡዬ አንድ መዝሙር እየዘመረችልን ብሩን የምታስገቡ ሰዎች ታስገባላችሁ። ከዛ ሌሎች አባቶችም ያስተባብራሉ። እንቀጥላለን ማለት ነው። እንደው ሴት ልጅ ያለው እናት ያለው እህት ያለው ለነዚህ ቤተሰቦች አብሮ መቆም ግዴታው ነው። ዶክተርም መምህርም እየለጠፉ ነው፣ እንዲሁም ደግሞ መሀሉም እየለጠፈች ነው። ዩቲዩብ ላይ ያላችሁ ፊት ለፊት ላይ ተቀምጧል። አብረን መቆም አለብን ማለት ነው። አቡያለሽ ዲያቆን ኤፍሬም መልሼ እድል ሰጣለሁ። እንኳን ደህና መጣ። አለው ይኸው ዛሬ አዲስ ነገር ደግሞ መጥተናል። አሜሪካ ነው። አዲስ ነገር ይዘን መጥተናል። ከመጀመሪያው ነበርኩ እየሰማሁ ነው። ዛሬ አፌን ልዝጋ ብዬ ነው። ትናንትና እኮ ረቡ ስትይ እኮ ቪዲዮ ውስጥ እኮ ገብተሻል። ወይዬው ነው ምናምን የሆነ ነገር ስትይ ማለት ከትናንት ወዲያ ነው። ሶሻል ሚዲያ ላይ ተለቋል። በእውነት ቁም ነገር እኮ አይቀልቡም እኮ እንደዚህ አይነት ነገር ነው የሚቀልቡት የሚቀርጹ ሰዎች። አሁን የቀሲስ ዲባኩሉ ስብከት ቢቀረጽ ብዙዎቻችንን የሚያስተምር ነበረ። ግን እርግጠኛ ነኝ አሁን ቀሲስ የእርሶ ስብከት የዛን ቀን የተናገሩት ተለቋል። አባታችን የእርሶ ተግሳጽ ስብከት ያው ስብከትም ተግሳጽም ሁለቱም ያስኬዳል አሉ መላከ ገነት። በነገራችን ላይ ልሳነ ተዋህዶ ሚዲያ አውስትራሊያ ያሉ አባቶች ናቸው። መልካም ነው በርቱ ቢኒ እዚህ አውስትራሊያ እያሰባሰብን ነው ብለዋል። እግዚአብሔር እየጠራችሁ የነበረ ይቅርታ ስልክ ገብቶብኝ። አይ የእርሶ ስብከትና ተግሳጽ መቸለ ከትናንት ወዲያ አልተቀረጸም። አቤቲ አረጉድ ስትል ቀርጸው ለቀውታል። ወረደ የዛን ቀን ከትናንት ወዲያና የእርሶ ተግሳጽ ግን ማንም አልለቀቀውም እያልኩ ነው። ከታች እኮ ቀሲስ ዲባኩሉ ግን አይምከሩ ከምን ጋር ነው ያለው? አንዱ እየዘለፉ ነው ምን የሚል ኮሜንት አይቻለሁ ከታች። አይ ቲንክ ስትሮንግሊ ስለምናገር በጣም የተቆጣሁና የተናደድኩ የሚመስላቸው ሰዎች አሉ። እንግዲህ ምን ታደርጉታላችሁ? እኔ የኔን ባህሪ በማስረዳት ጊዜን አልጨርስም ወንጌል በምሰብክበትና ልሳነ ተዋህዶ አይቻቸዋለሁኝ። እንኳን ደህና መጡ። በጣም የማውቃቸው ትልቅ በጣም ለቤተክርስቲያን ያለማቋረጥ ከሚጮሁ መምህራን አንዱ እሳቸው ናቸው። እንኳን ደህና መጡ። ክቡር መልአከ ገነት ቀሲስ ይፍቱኝ ይባርኩኝ፣ እንዲሁም ወንድሜ ብንያም፣ ሌሎቻችሁም እዚህ ግሩፕ ላይ ያላችሁ እንዴት አላችሁልኝ? እግዚአብሔር ይመስገን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እስኪ ልጅቷን እውነት ለመናገር ፕሊዝ ቃል ኪዳንን አግዟት፣ እርዷት። ጥሩ በጣም ጨዋ ልጅ ነች። እኔ ሳወራት በጣም ነው የምታሳዝነው። እግዚአብሔር በሚያውቀው
ያው እንደዚህ ያሉ የዋህዎች ናቸው የሚታለሉትም ባይዘው። እኔ በዚህ ጉዳይ ላይ ቆይ ሌላ ጊዜ ቢኒ አንተን ቤት ገብተን እናወራለን። ብዙ አረብ ሀገር የሚኖሩ ልጆች እየተታለሉ 7 ዓመት 8 ዓመት የሰሩበትን ገንዘባቸውን አሁን መኪና ገዝቼልሻለሁ አሁን ቤት እያሉ ልጆች 4-5 ልጅ የሚያሳድጉ ሰዎች አሉ። በጣም ብዙ ማለት ነው። እና የኦንላይን ፍቅር ደግሞ አይጣል ነው፣ ከባድ ነው አሉ። ይሄ በቃ እንደው እብድ ነው አሉ የሚያደርገው። ስለዚህ በኦንላይን እየተገናኙ የአየር አጋንንትና የአየር ፍቅር በጣም ከባድ ነው። ስለዚህ እውነቴን ነው ገንዘባቸውን ትዳር ያላቸው ናቸው ከልጆቻቸውና ከሚስታቸው ጋር እየኖሩ ትዳር የለኝም ብለው ከውጭ ያሉት ሰዎች ልጆቻቸው እና በዚህ ጉዳይ ያለማቋረጥ ወደፊት እሰራለሁ አነቃለሁ። እኔ ብዙ ስራ ሰርቻለሁ ባይዘው በዚህ ጉዳይ ላይ ብዙ የንስሐ ልጆችን ገንዘባቸውን እንዲሰበስቡ እንዲያጠራቅሙ ቤት እንዲገዙ ምናምን ያረኳቸው ልጆች አሉ። እንደውም ኤቪደንስም ካስፈለገ አመጣቸዋለሁ። እዚህ ከአንበሳ መንጋጋ እንደማስጣል ማለት ነው። አንዳንዱ ቤተሰብ ራሱ እየዘረፋቸው እውነት ለመናገር እህት ወንድም ሁሉ ገንዘባቸውን እየሰረቃቸው እንትን ማለት እየዘረፏቸው በቃ በጣም ያበዱ ብዙ ሴቶች አሉ። እውነቴን ነው። ስለዚህ ወደፊት እህታችን ልጃችንም እንግዲህ ውጭ ሀገር ቆይታ መጣ ወይ እንግዲህ ለቫኬሽን ቆይታ ልትመለስ ይሆን ይችላል። አልጠየኳትም ቃል ኪዳን በቃ ልጅ ያዘች በዚሁ ቀረች። አሁን ያለችበት ሁኔታ ጥሩ አይደለም። እውነት ለመናገር ጥሩ አይደለም። የገጠር ልጅ ናት። እንግዲህ ገጠር ያሉ ካህን አባቷ ገበሬ ናቸው የሚያርሱ ማለት ነው። ገበሬ ሲባል ቅድም የገበሬ ልጅ ነኝ ቄስ ልጅ ነኝ ብለሽ እንዴት የገበሬ ልጅ ቄስ ገበሬ ማለት እኮ በነገራችን ላይ ቄሱ ሁሉ ገበሬ ነው የሚባለው። ገጠር አርሰው ነው የገጠር ሰዎች የገጠር አባቶች እያረሱ ነው ካህናት የሚቀድሱ እንጂ ደሞዝ የላቸውም። እኛ ከገጠር ነው የመጣ ነው ሁላችን። ስለዚህ የገጠር ቄስ አርሶ ነው እየቀደሰ የሚኖረው። ስለዚህ ምን ለማለት ፈልጌ ነው እቺ ልጅ ገበሬ አባቷ ጤፍ እየላኩላት የናጅሬ ልጅ የሚያሳድጉት እንግዲህ ገበሬዎች ናቸው ማለት ነው። ልጅ አሳድገው እንደገና ደግሞ አሜሪካ ያለ ሰውዬ ልጅ የሚያሳድጉበት ምን ሪዝን አላቸው? እና አግዟት። እውነት ለመናገር ቃል ኪዳን አይዞሽ በርትሽ፣ እኛም ካጠገብሽ ነን፣ በምንችለው እናግዛለን በምንችለው። እና ይሄንን የነገርሽን ነገር ለኛ ሸክም ነው። እኔ አሁን በግሌ ስላወራሁሽ ለኔ ይሄ ሸክም ነው እንጂ ምንም ደስ የሚያሰኝ ነገር አይደለም። ወደፊትም አገኝሻለሁ፣ ደውልሻለሁኝ። የሚያስፈልግሽ ነገር እንደው በምችለው ነገር እንደው ድሆችን ንስሐ ልጆች እንደው ምጽዋት መስጠት ንስሐ ሲገቡ ሰዎቹ ምጽዋት ስጡ ስለምንል በዚያም በኩል ወይም በተለያየ መንገድ ከኪሳችን ማውጣት ካልቻል ምዕመናን ንስሐ ልጆቻችንን እንዲያግዙሽ አንዳንድ ነገሮች እኔም ማድረጋለሁ የምችለውን። እና በጣም ነው የማመሰግነው ፍቅረ ኢየሱስ። እንደው ሰው ምዕመናን ቢረዷት እንደው እናግዛት ለማለት ፈልጌ ነው።